ሰላም ጤና ይስጥልን። እንዴት ናችሁ? ውድ የቪዲዮ ተከታታይና ሰልጣኞቻችን እንዴት ናችሁ? ዛሬ ደግሞ የምናሳያችሁ የአሴት ማኔጅመንት ሲስተም በአዲስ አበባ ከተማ አስተዳደር ንብረት አስተዳደር ባለስልጣንና በአዲስ አበባ ከተማ አስተዳደር ኢኖቬሽንና ቴክኖሎጂ ልማት ቢሮ የተዘጋጀውን ሲስተም ነው ማሳያችሁ። ይሄ ደግሞ ምንድነው? አሴት ማኔጅመንት ሲስተም ወይም እያንዳንዱ ተቋም ንብረት የሚመዘገብበት ሲስተም ነው። እዚህ ላይ እንደምታዩት በአዲስ አበባ ከተማ አስተዳደር የመንግስት ንብረት አስተዳደር ባለስልጣን ነው። እሱ ደግሞ ምን አለው ሲስተሙ እዚህ መነሻ ይላል። እያንዳንዱን የቢሮ ቫልዩ የሚያሳይ ነው። እያንዳንዱን የቢሮ ቫልዩ ተልኮና ራዕይ የሚያሳይ ነው። ሌላ ደግሞ ስለኛም ይላል። ስለ ቢሮ ስለ አዲስ አበባ ከተማ አስተዳደር ንብረት አስተዳደር ባለስልጣን የሚያሳይ ነው። ተግባርና ኃላፊነቱ ቢሮ ተግባርና ኃላፊነት እና አድራሻ የት አካባቢ እንደሚገኝ የሚያሳይ ነው። ስለዚህ እዚህ ላይ አሁን እኔ ማሳያችሁ እያንዳንዱን ሲስተም እንዴት ዩዘር ለእያንዳንዱ ተቋም ዩዘር እንዴት ክሬት ይደረጋል የሚለውን ከመጀመሪያው አንስቼ አሳያችኋለሁ። በደንብ ተከታተሉኝ። ስለዚህ እዚህ ላይ ምን ይላል? ይግቡ የሚል እዚህ አለ። ስለዚህ እችንን ምን ታደርጋላችሁ? መጀመሪያ ወደዚህ ከመሄዳችን በፊት ዩአርኤሉን ተከፈታችሁ ማንኛውም ብራውዘር ተከፈታችሁ በኋላ ምን ታደርጋላችሁ? https ዘን ቴስት ዶት ኤኤሲፒፒ ዶት ጂኦቪ ዶት ኢቲ ትሉና ይሄን ተጻፋችሁ በኋላ ኢንተር ስትሉት ምን ያመጣላችኋል? አዲስ አበባ ንብረት አስተዳደር ባለስልጣን ሚል ያመጣል። ስለዚህ ይሄንን ያመጣላችሁ በኋላ ምን ታደርጋላችሁ? እዚህ ላይ ይግቡ የሚል አለ። ዘን እዚህ ይግቡ የምትለውን ክሊክ ታደርጋላችሁ። ክሊክ ስታደርጉ እዚህ የዩዘር ኔም ማስገቢያና ፓስወርድ ማስገቢያ ይመጣል። ስለዚህ እዚህ መጀመሪያ ወደ ሱፐር አድሚኑ ደግሞ ከአዲስ አበባ ንብረት አስተዳደር ባለስልጣን ነው ሱፐር አድሚኑን ኮንትሮል የሚያደርገው። ወደሱ ገብተን ለእያንዳንዱ ተቋማት በአዲስ አበባ ከተማ አስተዳደር ስር ያሉትን ተቋማትና ለእያንዳንዱ ተቋማት አንዳንድ ሲስተም አድሚን ክሬት እናደርጋለን ማለት ነው። ስለዚህ ወደ ሱፐር አድሚኑ ለመግባት እዚህ ምን እንላለን? ሱፐር አድሚን @gmail.com ኤንድ ፓስዋርዱ ትሬኒንግ ላይ ይህንን ተነግሯችኋል። ያንን በደንብ እንዲገባችሁ ነው ይህን ቪዲዮ ያዘጋጀሁት። ስለዚህ በደንብ ያልገባችሁ ነገር ካለ ይህን ቪዲዮውን ስታዩ በደንብ እንደሚገባችሁ እርግጠኛ ነኝ። ስለዚህ ዩዘር ኔሙ ሱፐር አድሚን @gmail.com ነው። ፓስዋርዱ ደግሞ ምንድነው? 123 123 ሃሽ እዛ ካፒታል ፒ ፓስ ነው ፓስዋርዱ። ይሄንን ትክክል መሆኑን እችን ክሊክ አድርጋችሁ ታያላችሁ። 123 ሃሽ ካፒታል ፒ ፓስ ነው። ዘን ይሄን ታደረጋችሁ በኋላ ኢንተር ትሉታላችሁ። ኢንተር ስትሉት ይሄ ፔጅ ይመጣላችኋል ማለት ነው። ይሄ ፔጅ ደግሞ የማን ነው? የሱፐር አድሚኑ ፔጅ ነው ማለት ነው። የማን ፔጅ? ሱፐር አድሚን ማን ነው? ለአሁኑ እዚህ ትሬኒንግ ሊንክ ላይ ሆኖ የሚያገለግለው ጌታቸው ብርሃኑ የሚለው ነው። ዘን እሱ ምን ይሰራል? እዚህ ላይ ተቋማትን ይመዘግባል፣ ተጠቃሚዎችን ይመዘግባል። ተቋማትን የሚመዘገቡ በአዲስ አበባ ከተማ አስተዳደር ያሉትን ተቋማት እና ንብረታቸውን እንዲመዘግቡ በዚህ ሲስተም እንዲመዘግቡ የተነገራቸውን ተቋማት በሙሉ ይመዘግባል ማለት ነው። ተጠቃሚዎች ማለት ደግሞ ለተመዘገቡት ለእያንዳንዱ ተቋማት አንዳንድ ሲስተም አድሚን ያስፈልጋቸዋል እና ለእያንዳንዱ ተቋማት የሚያስፈልገውን ሲስተም አድሚን ደግሞ ሬጂስተር ያደርጋል ማለት ሱፐር አድሚኑ ማለት ነው። ስለዚህ እኛ መጀመሪያ እዚህ ላይ ተቋማትን ለመመዝገብ ተቋማት የምትለውን እዚህ ላይ ተቋማት ክሊክ እናደርጋለን ማለት ነው። ክሊክ ስናደርግ እዚህ በፊት የተመዘገበው ነው። ስለዚህ እዚህ ይህንን ለመመዝገብ ይህንን ጫኑ የምትለውን እችን ክሊክ እናደርጋለን። ክሊክ ስናደርግ ተቋም ወይም ጽህፈት ቤት ስም ያስገቡ ይላል። ስለዚህ እኔ አሁን እዚህ ላይ እንደ ኤግዛምፕል አንድ ነው እወስድላችኋለሁ። እናንተ ግን የራሳችሁን ሪል የሆነውን የቢሮአችሁን ስም ታስገባላችሁ። ስለዚህ
እዚህ ላይ የአዲስ አበባ ከተማ አስተዳደር ስማርት ሲቲ ማኔጅመንት ቢሮ ብዬ ኤግዛምፕል ወስጃለሁ። ስለዚህ እናንተ የራሳችሁን ትክክለኛውን የቢሮ ስም ታስገባላችሁ። በአማርኛ ነው የምታስገቡት፣ ደግሞ አማርኛ ነው ሳፖርት የሚያደርገው፣ በአማርኛ ታስገባላችሁ። ስለዚህ የተቋሙ ወይም የመስሪያ ቤቱ ኮድ ይላል። ያ ማለት አብሪቬሽኑ ማለት ነው። ስለዚህ እኔ ለምሳሌ አዲስ አበባ ከተማ አስተዳደር ስማርት ሲቲ ማኔጅመንት ቢሮ፣ ስለዚህ አዲስ አበባ ከተማ አስተዳደር ስማርት ሲቲ ማኔጅመንት ቢሮ ብዬ ይህንን ኮድ ሰጠሁት ማለት ነው። ከሰጠው በኋላ ይህንን ይጫኑ የምትለውን ክሊክ አደርጋለሁ ማለት ነው። ስለዚህ ኮዱ ከዚህ በፊት አለ ነው የሚለኝ። እንደገና እንትን አደርጋለሁ። ኮዱ ተመሳሳይ ሌላ ቢሮ መዝግቦት ከሆነ አይሆንም። ስለዚህ አዲስ አበባ ከተማ አስተዳደር ስማርት ሲቲ ማኔጅመንት ኦፊስ በሚል ቀይረውና ስለዚህ ሪከርድ ሳክሰስፉል ያለኝ ተመዘገበ። ስለዚህ ለተመዘገበ ተቋም እሱነን ለምሳሌ ማስተካከል ብትፈልጉ እዚህ ላይ የተሳሳታችሁት ነገር ካለ ማስተካከል ብትፈልጉ እዚህ ሰርች ማድረግ ትችላላችሁ ማለት ነው። እዚህ ትመጡና ያንን የመዘገባችሁትን ቢሮ ክሊክ ታደርጋላችሁ። እዛ ፈልግ ስትሉት እዚህ ላይ አሁን የመዘገቡት ቢሮ የአዲስ አበባ ከተማ አስተዳደር ስማርት ሲቲ ማኔጅመንት ቢሮ ይመጣል። ለማስተካከል ከፈለጋችሁ እዚህ ላይ ክሊክ ስታደርጉት የተሳሳታችሁት ነገር ስሙን ተሳስታችሁ ከሆነ ወይም ኮዱን ተሳስታችሁ ከሆነ ታደርጉና ታስተካከላችሁ በኋላ ለማስተካከል ትሉት ዳታ አፕዴት ሰክሰስፉል ይላችኋል ማለት ነው። እሱን ተመዘገብኩ በኋላ ምን አደርጋለሁ? ተጠቃሚ መዘግባለሁ። ተጠቃሚ ማለት ለዛ ለመዘገብኩት ተቋም አንድ ሲስተም አድሚን ስለሚያስፈልግ እሱን መዘግባለሁ ማለት ነው። ፎር ኤግዛምፕል ሳምሶን ገለታ ምን ሲስተም አድሚን ለመዘገብኩት ተቋም። ስለዚህ ስልክ ቁጥሩ እዚህ ላይ ማስገባው ስልክ ቁጥር በኋላ እንደ ዩዘር ኔም ስለሚያገለግለኝ ማይረሳ ስልክ ቁጥር መሆን አለበት። 09 12 13 ብዬ ኤግዛምፕል ወስዳለሁ። ስለዚህ ይህን ተጠቃሚ ተቋም ደግሞ የመዘገብኩት ተቋም መሆን አለበት። ስለዚህ እዚህ ላይ የመዘገብኩት ተቋም መሆን አለበት። እዚህ ወደ ታች ሰርች አድርጌ የመዘገብኩትን ተቋም እፈልጋለሁ እዚህ ስክሮል አድርጌ ማለት ነው። ስለዚህ እዚህ ስክሮል ወደ ታች ሙሉን ስክሮል ሳደርግ እዚህ መጨረሻ ላይ ያገኘሁት ይኸው አዲስ አበባ ከተማ አስተዳደር ስማርት ሲቲ ማኔጅመንት ቢሮ የሚል ክሊክ አደረኩኝ። ዘን የተጠቃሚ ሚና እዚህ የሚል ምን አለ እዚህ ድሮፕ ዳውኑ ላይ ታያችሁ ይችላል። እናንተ ግን እዛው ሲስተሙ ላይ ክሊክ እያደረጋችሁ ስታዩ የሚያመጣላችሁ ድሮፕ ዳውን የሆኑ የተቋም ሲስተም አድሚን፣ የዋና ንብረት አስተዳዳሪ፣ የዋና የህንጻ አስተዳዳሪ ይላል። ስለዚህ የተቋም ሲስተም አድሚን የምትለውን ክሊክ እናደርግና ይህንን ጫኑ የምትለውን ክሊክ እናደርጋለን ማለት ነው። ስለዚህ ምን አለኝ? ሳክሰስፉሊ ሬጂስተርድ አለኝ። ምን አደረኩኝ? አንድ ባለሙያ ለዛ ተቋም ክሬት አደረኩኝ ማለት ነው። ክሬት አደረኩ በኋላ ምን አደርጋለሁ? እዚህ እወጣለሁ። እዚህ ፔጅ ወጣና ወደ ተቋሙ ሲስተም አድሚን ባለሙያ ፔጅ እገባለሁ ማለት ነው። ስለዚህ ወደ እሱ ፔጅ ለመግባት እዚህ ቅድም እንዳልኳችሁ ስልክ ቁጥሩ እንደ ዩዘር ኔም ስለሚያገልግል 09 12 13 እናረኩት። ስለዚህ ዲፎልት ፓስዋርዱን የሱን ሴኩር ፓስዋርድ ክሬት ለማድረግ ዲፎልት ፓስዋርድ መጀመሪያ ማስገባት አለበት። ዲፎልት ፓስዋርድ ደግሞ 1 2 3 4 5 @ AMS ነው። ይሄንን ትሬኒንግ ላይ እንድትነገራችሁ ታደርጉና ሳሚት ስትሉት ይግቡ ስትሉት እዚህ ላይ ምን ይመጣል? ፕሊዝ ቼንጅ ዲፎልት ፓስዋርድ የሚል ይመጣል። ስለዚህ የራሳችሁን ሴኩር የሆነ ፓስዋርድ ክሬት ታደርጋላችሁ ማለት ነው። ስለዚህ ኦልድ ፓስዋርድ ማለት ዲፎልት ፓስዋርድ ነው። 1 2 3 4 5 @AMS እዚህ የራሳችሁን ኢንተር ኒው ፓስዋርድ የሚለውን የራሳችሁን ሴኩር የሆነ ፓስዋርድ ታስገባላችሁ። አሌክስ 1 2 3 4 5 6 እላለሁ። እዚህም ማስገባው አሌክስ 1 2 3 4 5 6። ስለዚህ እዚህ ላይ እና እዚህ ላይ ማስገባው ተመሳሳይ መሆን አለበት። እዚህ ማስገባው ግን ዲፎልት ፓስዋርዱን ነው ማለት ነው። ዲፎልት ፓስዋርዱ ደግሞ ትሬኒንግ ላይ እንደተነገራችሁ ከ1 እስከ 5 ስሞል ኤ ካፒታል ኤም ስሞል ኤስ ታደርጋላችሁ። እዚህ ማንም አያውቅባችሁን የራሳችሁን ሴኩር እዚህና እዚህ የሚገባው ተመሳሳይ መሆን አለበት። ለመቀየር ይህንን ጫኑ ይላል። ክሊክ ታደርጋላችሁ። ፓስዋርድን ሳክሰስፉል ያለ ማለት ነው። ስለዚህ ኦኬ ካላችሁ በኋላ ደግማችሁ ይግቡ የሚለውን
ክሊክ ታደርጉና ስልክ ቁጥሩን ታስገባላችሁ 09 12 13 13 ነው። ስለዚህ ሴኩር የሆነ ፓስወርድ አሁን ዲፎልቱን አይደለም ማስገባው ክሬት ያደረኩለትን ሴኩር የሆነውን ፓስወርድ ያስገባለሁ። አሌክስ አት 123456 ብዬ ነው የራሴን ሴኩር የሆነ ፓስወርድ ክሬት ያደረኩት። ታረኩ በኋላ ይግቡ የሚለውን ክሊክ አደርጋለሁ። ስለዚህ ይህ ፔጅ ማን ነው? ቅድም ያመጣልኝ የሱፐር አድሚኑ ፔጅ ሳይሆን ይሄን የመዘገብኩት ተቋሙ ደግሞ እዚህ ላይ ያሳየኛል። እዚህ ተቋሙ የመዘገብኩት ተቋም እዚህ ላይ ያሳየኛል። ምን የአዲስ አበባ ከተማ አስተዳደር ስማርት ሲቲ ማኔጅመንት ቢሮ ነው የሚለው ለሱ ተቋም የመዘገብኩት ሲስተም አድሚን ነው። እሱ ደግሞ ሳምሶን ገለታ ያልኩት ነው ሲስተም አድሚን ይላል እዚህ ላይ። ስለዚህ እሱ የተቋሙ ሲስተም አድሚን ምን ያደርጋል? ተጠቃሚዎችን ይመዘግባል፣ ትስስር ይፈጥራል። ተጠቃሚዎች ማለት ምንድነው? በዛ ተቋም ያሉትን ማንኛውም ባለሙያ ንብረት ለመጠየቅ ለመጠቀም ማንኛውም ተቋም በሲስተሙ ውስጥ ሬጂስተር መሆን ስላለበት ለነሱ ለእያንዳንዱ ተቋም ለተቋሙ ባለሙያ በሙሉ ክሬት ያደርጋል መዝግቦ ለሁሉም አካውንት ማለት ነው። ስለዚህ ተጠቃሚዎችን እዚህ ለምሳሌ ተጠቃሚ የሚሆነውን ክሊክ አደርግና ለመጨመር የምትለውን ክሊክ አደርጋለሁ። እችን ክሊክ ሳደርግ እያንዳንዱ ይመጣል። ስለዚህ እዚህ ላይ ማሳያችሁ አሁን ሁሉን እናንተ ለትሬኒንግ ይረዳችሁ ዘንድ 4 ሰዎችን መዝግቤ ያሳያችኋለሁ። 2 ዳይሬክተር 2 ባለሙያ መዝግቤ ማለት ነው። ስለዚህ እዚህ ክሊክ አደርግና አንድ የንብረት የምታስተዳድር ባለሙያ ወይም ንብረት ክፍል የሆነች ባለሙያ መዘግባለሁ። ለምሳሌ አስቴር በለጠ ፕሮፐርቲ ኤክስፐርት ናት፣ የንብረት ባለሙያ ናት። ስለዚህ 09 12 13 13 14 ቅድም 10 ለሲስተም አድሚኑ 13 13 ስላልኩ ለሱ 14 አልኩት። ከዚህ ላይ 13 13 14። ስለዚህ የቦታ ኮድ ማለት እያንዳንዱ ቢሮ ለምሳሌ ያን ባለሙያ ብራንች ላይ ነው ሄድ ኦፊስ ላይ ነው ያለው የሚለውን የሚገልጽ ነው። ስለዚህ ሄድ ኦፊስ ከሆነ ሄድ ኦፊስ ትሉታላችሁ። ሄድ ኦፊስ ላይ ከሆነ ሄድ ኦፊስ ትላላችሁ። ብራንች ላይ ከሆነ ደግሞ ሄድ ኦፊሱን አስቀድማችሁ ቀጣዩ የብራንቹን ኮድ ማስገባት ትችላላችሁ። ስለዚህ እኔ እንደ ኤግዛምፕል ሄድ ኦፊስ ብዬ ነው የወሰድኩት። ስለዚህ እዚህ የስራ ክፍል ማለት እያንዳንዱ ስለዚህ ፕሮፐርቲ ዳይሬክቶሬት ብዬ እዚህ ለምሳሌ እዚህ ላይ የሚያሳየው ሶፍትዌር ዳይሬክቶሬት፣ ኔትወርክ ዳይሬክቶሬት ይላል። አይቲ ዳይሬክቶሬት፣ እዚህ ፕሮፐርቲ ዳይሬክቶሬት። ስለዚህ እዚህ ፕሮፐርቲ ዳይሬክቶሬት ብዬ የስራ ክፍሉን አስቀምጣለሁ። ከዛ እዚች አስቴር በለጠ የንብረት ክፍል ባለሙያ ናት። ስለዚህ የሷ ሚና ምንድነው? ንብረት አስተዳዳሪ፣ ህንጻ አስተዳዳሪ፣ ንብረት ተጠቃሚ ይላል። ስለዚህ እሷን ብቻ ምን አደርጋለሁ? ንብረት አስተዳዳሪ ይላለው ማለት ነው። ምክንያቱም እያንዳንዱ ባለሙያ ከፕሮሰሱን አልፎ ሂዶ ንብረት የሚቀበለው ከሷ ስለሆነ ስለዚህ እሷን ንብረት አስተዳዳሪ የሚለውን እሰጣታለሁ እዚህ ላይ ማለት ነው። ንብረት አስተዳዳሪ የሚል እሰጣታለሁ። እዚህ ድሮፕ ዳውን የሚለው ሆነው ላይታያችሁ ይችላል። ስለዚህ እዚህ እናንተ ሲስተሙን ከፍታችሁ ቪዲዮውን በጎን እያያችሁ ሲስተሙን እዛው ፕራክቲስ ስታደርጉ ታገኙታላችሁ። ንብረት አስተዳዳሪ፣ ህንጻ አስተዳዳሪ፣ ንብረት ተጠቃሚ የሚል አለ። ስለዚህ ለሷ ለንብረት ክፍሏ ምን አደርጋለሁ? ንብረት አስተዳዳሪ የሚለውን እመርጥላትና ይህንን ጫኑ የሚለውን ክሊክ አደርጋለሁ። ስለዚህ ሬጂስተር ሳክሰስፉል ያለኝ ማለት ነው። ይህንን የሚመዘግበው ማን ነው? የተቋሙ ሲስተም አድሚን ነው ማለት ነው። ስለዚህ ሁለተኛ እመዘግባለሁ ምን ንብረት አስተዳዳሪ ዳይሬክተር እመዘግባለሁ ማለት ነው። ስለዚህ አበበ ደሴ የሚባል ምንድነው? ዳይሬክተር ነው። ፕሮፐርቲ ዳይሬክተር ነው። ፕሮፐርቲ ንብረት አስተዳደር ዳይሬክተር ነው። ስለዚህ 09 12 13 13 15 አደርገዋለሁ ማለት ነው። እሱን 15 ስለዚህ ሄድ ኦፊስ ነው። ሄድ ኦፊስ የስራ ክፍሉ ፕሮፐርቲ ዳይሬክቶሬት ነው። ፕሮፐርቲ ዳይሬክቶሬት ነው። ስለዚህ ፕሮፐርቲ ዳይሬክቶሬት ነው የስራ ክፍሉ። የሱ ሚና ምንድነው? ንብረት አስተዳዳሪ፣ ህንጻ አስተዳዳሪ፣ ንብረት ተጠቃሚ ይላል። ስለዚህ ባለሙያን ብቻ ንብረት አስተዳዳሪ ብለን እሱ ዳይሬክተሩን የምናደርገዋለን ንብረት ተጠቃሚ ብለን እንመዘግባለን። እዛ ይሄንን ጫኑ የሚለውን ክሊክ እናደርጋለን ማለት ነው። ስለዚህ ሬጂስተር ሳክሰስፉል ያለ ሁለት ሰው መዘገብን። ከዚህ ፕሮፐርቲ ዳይሬክተር እና ፕሮፐርቲ ኤክስፐርት የንብረት ባለሙያና ንብረት አስተዳደር ዳይሬክተር መዘገብን የተቋሙን ማለት ነው። ሌላ አንድ
ዳይሬክተር እንመዘግባለን። ለምሳሌ በለጡ ብሩክ በለጡ ብሩክ ምትል ምን አይቲ ዳይሬክተር ለምሳሌ አይቲ ዳይሬክተር ስልክ ቁጥሯ 0912131316 ብዬ መዘግባለሁ። ሄድ ኦፊስ ነው። ሄድ ኦፊስ አይቲ ዳይሬክተር ናች። አይቲ ዳይሬክተሬት ነው የስራ ክፍሉ። የእሷ ሚና ምንድን ነው? እዚህ ድሮፕ ዳውን ንብረት ተጠቃሚ የሚለውን እመርጥና እዛ ሳሚት ላለው ሬጂስተር ሳክሰስፉል ያለኝ። ስለዚህ አንድ ሰው ይቀረኛል። እሱ ምንድን ነው? አንድ ባለሙያ ልመዝግብ። አንድ ባለሙያ ትንሳኤ አብዴላ የሚባል ባለሙያ አይቲ ኤክስፐርት ነው። አይቲ ኤክስፐርት እዛ 0912131317 አደርጋለሁ። የሱን ዘን ሄድ ኦፊስ ነው። ሄድ ኦፊስ አደርጋለሁ። አይቲ የስራ ክፍሉ አይቲ ዳይሬክቶሬት ነው። የሱ ሚና ምንድነው? ንብረት ተጠቃሚ ነው። ይሄ ባለሙያ አደርግና ሳሚት ላለሁ። ስለዚህ እዚህ ስንት ሰው መዘገበ የተቋሙ ሲስተም አድሚን? እኔ እንደ ኤግዛምፕል ነው። እናንተ ግን ሙሉን የተቋሙን ባለሙያ በሙሉ ትመዘግባላችሁ። ለየራሳቸው አካውንት ክሬት አድርጎ ሁሉም ንብረት ሲጠይቅ በሲስተም መሆን አለበት። ስለዚህ እዚህ አበበ ደሴ ፕሮፐርቲ ዳይሬክተር የንብረት አስተዳደር ዳይሬክተር ነው። አስቴር በለጠ የንብረት ባለሙያ ናት። በለጡ ብሩክ አይቲ ዳይሬክተር ናት። ትንሳኤ አብደላ የአይቲ ኤክስፐርት ነው፣ የአይቲ ባለሙያ ነው። ስለዚህ ለነሱ ለእያንዳንዱ እንደዚህ ተመዘግቡ በኋላ ለነሱ ትስስር እፈጥራለሁ። ትስስር ማለት ምንድነው? ከዚህ ለምሳሌ እዚህ ትንሳኤ አብደላ የሚባለው የአይቲ ባለሙያ አንድ ኮምፒውተር እፈልጋለሁ ሲል ማንን ነው መጀመሪያ መጠየቅ ያለበት? የራሱን ዳይሬክተር ነው። የአይቲ ዳይሬክተሩን ተጠይቅ በኋላ ነው የአይቲ ዳይሬክተሩ ደግሞ ማንን ይጠይቃል? የፕሮፐርቲ የንብረት አስተዳደር ዳይሬክተሩን ይጠይቃል ኮምፒውተር እንፈልጋለን ብሎ። ስለዚህ የንብረት አስተዳደር ዳይሬክተሩ ደግሞ አስፈላጊነቱን አይቶ ለማን ይነግራታል? ለባለሙያዋ፣ ለፕሮፐርቲ ኤክስፐርቷ ወይም ለንብረት አስተዳደር ባለሙያዋ ይህን ኮምፒውተር ለአይቲ ዳይሬክተሬት ስጭ ብሎ ይፈቅዳል ማለት ነው። ስለዚህ ትስስር ስንፈጥር ከዚህ ለምሳሌ ይህን አይቲ ኤክስፐርቱ ትንሳኤ አብደላ የሚባለው ትስስር ለመፍጠር ምትለውን እዚህ ከሱ ከትንሳኤ አብደላ ሜርና ባለሙያው ትስስር ለመፍጠር ብለን ክሊክ ስናደርግ ትንሳኤ አብደላ እዚህ ይመጣል። አይቲ ኤክስፐርት ነው። እሱ የሚጠይቀው ማንን ነው? ኮምፒውተር ሲፈልግ። ስለዚህ ዳይሬክተሩን ስለሆነ የአይቲ ዳይሬክተር ምትለውን እዚህ ላይ ድሮፕ ዳውን ሲመጣ አለች የአይቲ ዳይሬክተር ምትለውን ክሊክ ያደርጋል። ስለዚህ እሱ በትክክል ተመዝግቧል ይላል። ስለዚህ ትስስር ለማየት እዚህ ትስስር ለማየት ምትለውን እዚህ ክሊክ አደርጋለሁ። ስለዚህ ትንሳኤ ኡመር ሲጠይቅ ወደ ማን ይሄዳል? ጥያቄው ሪኩዌስቱ ወደ በለጡ ብሩክ ወይም አይቲ ዳይሬክተሩ ይሄዳል ወደ ራሱ። ስለዚህ እዚህ ሌላ ምን ያደርጋል? አይቲ ዳይሬክተሩ ደግሞ ከማን ጋር ትስስር ይፈጥራል? አይቲ ዳይሬክተሩ የሚያቀርበው ጥያቄ ወደ ማን እንዲሄድ ያደርገው? ወደ ፕሮፐርቲ ዳይሬክተሬት ወደ አበበ ደሴ ወደ ንብረት አስተዳደር ዳይሬክተሬት ይሄዳል ማለት ነው። ስለዚህ እዚህ የአይቲ ዳይሬክተሩ ከንብረት አስተዳደር ዳይሬክተር ጋር ትስስር ይፈጥራል። ንብረት አስተዳደር ዳይሬክተሩ ደግሞ ከማን ጋር? ከንብረት አስተዳደር ባለሙያዋ ጋር ትስስር ይፈጥራል ማለት ነው። ይሄ ማለት ምንድነው? የአይቲ ባለሙያው ጥያቄ ሲጠይቅ ወደ ራሱ ወደ አይቲ ዳይሬክተር ይሄዳል። አይቲ ዳይሬክተሩ ጥያቄውን ወደ ንብረት አስተዳደር ዳይሬክተር ይልካል። ንብረት አስተዳደር ዳይሬክተር ጥያቄውን አይቶ ተገቢነቱን ያይና ለባለሙያዋ ይህንን ንብረት ይህንን እቃ ስጫቸው ብሎ ይፈቅዳል ማለት ነው። ስለዚህ ትስስር ለሁሉም ትስስር ፈጠርኩኝ። ስለዚህ እያንዳንዱ ትስስር ሳይ ለምሳሌ እዚህ እያንዳንዱ ትስስር ማየት እችላለሁ። እዚህ ለምሳሌ ይሄን የአይቲ ዳይሬክተሩ ከማን ጋር? ከፕሮፐርቲ ዳይሬክተሩ ጋር ሪሌሽን ይፈጥራል ማለት ነው። ስለዚህ ሁሉንም ትስስር ባለሙያው ከማን ጋር? ዳይሬክተሩ ጋር ትስስር ይፈጥራል ማለት ነው። ስለዚህ
እዚህ ትስስር ለማየት የሚል አለ እዚህ። ስለዚህ ከአይቲ ዳይሬክተሪቱ ጋር ትስስር ፈጠረ። አይቲ ዳይሬክተሪቱ ደግሞ ከማን ጋር? ከንብረት አስተዳደር ዳይሬክተሬት ጋር። ንብረት አስተዳደር ዳይሬክተሩ ደግሞ ከባለሙያዋ ጋር ትስስር ፈጠረ። ትስስር ከፈጠርን በኋላ አሁን እዚህ ፔጅ ልውጣና ወደ ንብረት አስተዳደሯ ባለሙያ ፔጅ እገባለሁ ማለት ነው። ስለዚህ የሷ ስልክ ቁጥሯን እይዛለሁ እዚህ 09 12 13 13 14 ነው። ስለዚህ እዚህ ፔጅ ሎጋውት አድርጌ ይወጣና በሷ ፔጅ እገባለሁ። ስለዚህ እዚህ ይግቡ የሚለውን ክሊክ አደርግና የሷ ስልክ ቁጥሯ 09 12 13 13 14 ነው። ዘን እዚህ ላይ ፓስዋርዱ መጀመሪያ ዲፎልቱን ታስገቡና ዲፎልቱ ደግሞ 1 2 3 4 ትሉና AMS አደርጉና እዚህ ላይ ይግቡ የሚለውን ክሊክ ታደርጋላችሁ። 09 12 13 13 14 ታደርጉና እዛ 1 2 3 4 5 AMS ትክክል መሆኑን እዚህ ክሊክ አድርጋችሁ ታላችሁ። ትክክል ነው። እዛ ክሊክ ታደርጋላችሁ። ምን አለ? ዲፎልት ፓስዋርዱን ቼንጅ አድርጉ ይላል። ስለዚህ 1 2 3 4 5 AMS 1 2 3 4 5 AMS እዛ የሴኪዩር የሆነውን አሌክስ 1 2 3 4 5 6 ስለዚህ እዚህም ላይ ያስገባሁትን አሌክስ 1 2 3 4 5 6 አደርጋለሁ። ስለዚህ ይሄን ክሊክ አደርጋለሁ። ፓስዋርድ ቼንጅ ሰክሰስፉል ያለ እዛ ይግቡ የሚለውን እዚህ ክሊክ አደርጋለሁ። 09 12 13 13 14 እዛ የራሱን ኤክስ ቅድም እዚህ ዲፎልት ነበር ያስገባሁት። አሁን ግን የራሱን ሴኪዩር የሆነውን አስገባለሁ። እዛ ትክክል መሆኔን እዚህ ክሊክ አደርጋለሁ። ስለዚህ እዚህ ክሊክ ሳደርግ ይሄ ፔጅ የማን ነው? አሁን ቅድም ሱፐር አድሚኑ ፔጅ ነበረ። አሁን ይሄ ፔጅ ግን የማን ነው? የንብረት አስቴር በለጠ ፕሮፐርቲ ኤክስፐርት የንብረት አስተዳደር ባለሙያዋ ፔጅ ነው። ስለዚህ እሷ ምን ማድረግ ትችላለች? አላቂ ንብረትን ትመዘግባለች። እዚህ በባርሳይድ በኩል ያለው እዚህን አላቂ ንብረቶችን ትመዘግባለች። አላቂ ንብረት ትመዘግባለች። አላቂ ንብረቶችን ተመዘገበች በኋላ ለእያንዳንዱ ክፍል ትመድባለች። እዛው ሪፖርት ታያለች። ሌላ ምን ማድረግ ትችላለች? እሷ ንብረት መመዝገብ ቋሚ ንብረት እዚህ አላቂ ንብረቶች ነው። እዚህ ላይ ደግሞ ቋሚ ንብረት ከስቶር ያሉትን ትመዘግባለች። ሲስተም ላይ ከተጠቃሚ እጅ ያሉትን ትመዘግባለች ወደ ሲስተም ማለት ነው። ሌላ የተረጋገጡ ንብረቶች ማለት ሪኩዌስት ስትልክ ለአንድ ባለሙያ ከእጅ ይሄ ንብረት አለ ብላ ስትልክ ያን ባለሙያ ካረጋገጠ የተረጋገጡ ንብረቶች እዚህ ላይ ይመጣሉ። የተሰረዙ ንብረቶች፣ ንብረት ደረሰኞች፣ የተላለፉና የተጠየቁ አንድ ባለሙያ ወደ ሌላ ያስተላለፈው ንብረት ሲመለሱ ንብረቶች እዚህ ላይ ይመጣሉ። ሞዴል 19 እዚህ ንብረት ለመጠገን፣ ንብረት ለማስወገድ፣ የንብረት ሪፖርት ይህንን ሁሉ ትሰራለች ማለት ነው። ስለዚህ እዚህ አሁን አንድ ነገር አላቂ ንብረት ለምሳሌ እንመዝግብ ብንል ንብረት ለመመዝገብ ይላል። አላቂ ንብረት የምትለውን እዚህ ላይ ክሊክ አደርግና ንብረት ለመመዝገብ ይላል። እዚህ ክሊክ አደርጋለሁ። እዚህ ክሊክ ካደረግኩ በኋላ ምን አደርጋለሁ? ለመመዝገብ ይህንን ይጫኑ ይላል። ለመመዝገብ ይህንን ይጫኑ የሚለውን ክሊክ ሳደርግ ገቢ ሞዴል ቁጥር 19 ይላል። ስለዚህ ገቢ ሞዴል ማለት እዚህ ባለ 6 ዲጂት የራሱ ደረሰኝ ላይ ቁጥር አለ፣ ያንን ይመዘገባል። ስለዚህ እኔ ኤግዛምፕል 6 ዲጂት የሆነ ቁጥር ዝም ይወስዳለሁ። እዚህ 6 ዲጂት የሆነ ቁጥር ወሰድኩኝ። ዘንድ ንብረቱ የተገዛበት ቀን ይላል። ንብረቱ የተገዛበት ቀን ለምሳሌ በ15 በአበሻ ነው 15 10ኛው 2017 ዘን እዚህ አላቂ ንብረቶች እዚህ ድሮፕ ዳውን ሆነው ይመጣሉ። ይሄን ክሊክ የንብረት ስም ስትሉ እዚህ ላይ ያመጣል። አላቂ ንብረት የሚባሉት ወረቀት፣ እስክሪብቶ፣ ጫማ፣ የመኪና ባትሪ፣ ሴፍቲ ጫማዎች፣ የእጅ ሳሙና ናቸው አላቂ ንብረት የሚባሉት። ስለዚህ እነዚህ
የራሱ የከተማ አስተዳደሩ ንብረት ባለስልጣን አላቂ ንብረት የሚላቸውን ከዚህ ላይ መዝግቦ ስለመዘገባቸው እናንተ ክሊክ ስታደርጉ ድሮፕ ዳውን ሆነው ይመጣሉ። ከዛ አንዱ ለምሳሌ እኔ ወረቀት ብዬ ሰሌክት አረኩኝ። ዘንድ መለኪያ የወረቀት መለኪያ በምን ነው? በደርዘን እና በደስታ። ለምሳሌ እኔ በደስታ የሚለውን መረጥኩኝ። የንብረቱ ስንት ብዛት በደስታ ለምሳሌ 20 ደስታ ወረቀት ገዛው ብል ዋጋው ስንት ነው? ለምሳሌ እኔ 20 ሺህ ብር እላለሁ። ስለዚህ ለመጨመር ለምሳሌ ሌላ መመዝገብ ተፈለግኩ አላቂ ንብረት ለምሳሌ እስክሪብቶ፣ እዛ እስክሪብቶ በምን በቁጥር መለኪያው በቁጥር አልኩኝ። በቁጥር ብዬ መዘግባለሁ። ስለዚህ ብዛቱ ስንት ነው? ለምሳሌ 10 ለምሳሌ 50 ቢሆን ዋጋው ስንት ነው? ቶታሊ ለምሳሌ 50 ሺህ ብር 50 ሺህ ቢሆን ስለዚህ እንደዚህ እያደረኩኝ መጨመር ከፈለኩ እየጨመርኩ ከዛ ከጨረስኩ ለመመዝገብ ይህንን ጫኑ ይላል። ክሊክ አደረኩኝ። ሬጂስተር ሳክሰስፉል ያለኝ ማለት ነው። ይህንን ተመዘገብኩ በኋላ እዚህ ላይ አመጣልኝ። እዚህ ላይ ምን ይላል? የሞዴል ቁጥር እንትን ያደርጋል። የተመዘገበበት ቀን እዚህ እንትን ይላል። የንብረት ብዛት 70 ለምሳሌ 50 እስክሪብቶ እና 20 ወረቀት ነው። ቶታሊ 70 ይሆናል። የንብረት ዋጋ ለምሳሌ 20 ሺህ እና 5000 25000 ይመጣል። ሁኔታ ፔንዲንግ ላይ ነው። ከዛ ዝርዝር ለማየት ይላል። ዝርዝር ለማየት እዚህ ላይ ክሊክ ሳደርግ እዚህ ዝርዝሩን ያመጣልኛል። ሞዴል 20 ቁጥሩን ያመጣል። የተመዘገበበትን ቀን እዛ እዚህ ለማስተካከል እዛ ለማስወገድ የሚል አለ። እሱንን ከዛ ቶታሊ ብዛቱ 70 ነው። እዚህ ላይ ኳልኩሌት አድርጎ ዋጋውን ያስቀምጣል። እያንዳንዱን እዚህ ጠቅላላ ዋጋ አንዱን በ20 ብር እያባዛ ነው የሚያስቀምጠው። ስለዚህ ለማረጋገጥ የሚለውን ክሊክ ታረክ በኋላ እነዚህ ኦፕሽኖች አይመጡም። ለማስተካከል ለማስወገድ የሚሉት አይመጡም አንዴ ታረጋገጥ በኋላ። ስለዚህ ከማረጋገጣችሁ በፊት የምታስተካክሉትና የምትደልቱት ነገር ካለ እዚህ ለማስወገድ ማድረግ አለባችሁ። እዚህ ስትጽፉ ተሳሳታችሁት ነገር ካለ ለማስተካከል የሚለውን ክሊክ ማድረግ አለባችሁ። ትክክል ይህን አይታችሁ ትክክል ከሆነ ግን ለማረጋገጥ የምትለውን ክሊክ ታደርጋላችሁ። ለምሳሌ ለማረጋገጥ አልኩኝ። ስለዚህ አፕሩቭድ ኦል ፕሮዳክት ሳክሰስፉል ያለው ኦኬ እለዋለሁ። ስለዚህ ደግሜ ዝርዝር ለማየት ብለው ስለዚህ የቅድሙ ለማስተካከል የሚልና ለማስወገድ የሚለው ምርጫዎች ወይም ኦፕሽኖች የሉም አሁን እዚህ ላይ ማለት ነው። ስለዚህ እነን ታደረኩ በኋላ ምን አደርጋለሁ? አመዘገብኩ በኋላ እዚህ ንብረት ለመመደብ ይላል። ንብረት ለመመደብ ስብል እዚህ ይመጣል። ስለዚህ ለምሳሌ ወረቀት ለመመደብ ይህንን ይጫኑ ይላል። ስለዚህ ክሊክ አደርጋለሁ። እዚህ ፕሮፐርቲ ዳይሬክተሬት እና አይቲ ዳይሬክተሬት የሚል አለ። ስለዚህ ለእያንዳንዱ ዳይሬክተሬት ነው ወረቀቱን ማከፋፈሉ። ለምሳሌ እዚህ ለአይቲ ዳይሬክተሬት ካለኝ ብዛቱ 20 ደስታ ወረቀት ነው። ስለዚህ ለምሳሌ 15ቱን ብሰጥ 15 ብሰጥ እዚህ ላይ 20 ነበረ። እዚህ እንደምታዩት እዚህ ላይ 20 ነበረ እዚህ። ስለዚህ እዚህ አሁን 15 ስሰጥ ለአይቲ ዳይሬክተር 15 ሰጥ ከ20 ስንት 5 ቀረች ይላል። እዚህ ላይ ራሱ ይቀንሳል 5 ቀረች ይላል። ስለዚህ ለመጨመር ይላል። ለምሳሌ ለአይቲ ዳይሬክተር ደግሜ እንዳልሰጥ እዚህ አክቲቭ አይደለም። ስለዚህ ማን ብቻ ነው የቀረኝ? ፕሮፐርቲ ዳይሬክተር። እናንተ ሁሉንም የተቋም ዳይሬክተር ወይ እናንተ ስትመዘግቡ እዚህ ድሮፕ ዳውን ሁሉም ይመጣሉ። ስለዚህ እዚህ ለምሳሌ የቀረኝ 5 ነው። ለምሳሌ 8 ብል ከኔጌቲቭ 3 ሆነ። ኔጌቲቭ ደግሞ ወረቀት በኔጌቲቭ ስንት ስለማይል ምን ይለኛል? ቶታል ዲስትሪቢዩሽን ኳንቲቲ ካኖት ቢ ሲድ አቬሌብል ኳንቲቲ። ምክንያቱም 5 ነው ያለኝ እኔ ግን ስለዚህ ስንት አደርጋለሁ? 4 ባረግ አንዲት ደስታ ወረቀት ቀርታለች። ስለዚህ 4 ለማን? ለፕሮፐርቲ ዳይሬክተር ይሰጣው። ስለዚህ ስርጭት ያድርጉ ይላል። ክሊክ አደርጋለሁ። ምን አለኝ? አሴት አሳይንድ ሳክሰስፉል ሪማይን ኳንቲቲ አንድ ደስታ ቀርታለች። ስንት? 19ን መደብኩኝ ማለት ነው። ስለዚህ እዚህ እስክሪብቶ መመደብ ተፈልኩ ደግሞ እዚህ ላይ እስክሪብቶ ክሊክ አደርጋለሁ። ለአይቲ ዳይሬክተር ለፕሮፐርቲ ዳይሬክተር ከ50 እስክሪብቶ ለምሳሌ 20ውን በመድብ ስንት 30 ቀረኝ 30 ይላል። ስለዚህ እዚህ ላይ ደግሞ ለአይቲ ዳይሬክተሬት ስንት ልስጥ? ለምሳሌ 20 ብሰጥ 10 እስክሪብቶ ቀርቷል እያለኝ ነው። ስለዚህ ይህን ክሊክ አደርጋለሁ። ስለዚህ ምን አለኝ? አሴት አሳይንድ ሳክሰስፉል ሪሜይን ኳንቲቲ 10 ከ50 እስክሪብቶ 20 ስመድብ 10 ቀረኝ ማለት ነው። ይህንን ተመደብኩ በኋላ ይህንን የሚያደርገው ማን ነው? የንብረት ባለሙያዋ የንብረት አስተዳዳሪ ባለሙያዋ ናት። ዘንድ ይህንን ታደረገች በኋላ ለምሳሌ አላቂ ንብረቶችን እንደዚህ ከመዘገበች በኋላ ስለዚህ እዚህ ላይ ክሊክ ስታደርግ እዚህ አላቂ እቃዎች
የምድብ ኮድ ራሱ የምድብ ኮድ ራሱ ነው ጀነሬት የሚያደርገው። የንብረት ስም ወረቀት መለኪያ በደስታ ይላል። የንብረት ብዛት 19 የተመደበው ነው። ይሄ 19 ተመድቧል፣ አንድ ይቀራል ማለት ነው። ይሄ ደግሞ 40 ተመድቧል፣ 10 ይቀራል ማለት ነው። ስለዚህ ይህንን ማየት ትችላለች። እዚህ ለእያንዳንዱ እዚህ ላይ ደግሞ ምን መመዝገብ ትችላለች? ከስቶር ያሉ ንብረቶችን መመዝገብ ትችላለች። ከተጠቃሚ እጅ ያሉትን ንብረቶች እዚህ ሲስተሙ ላይ መመዝገብ ትችላለች። ለምሳሌ ከስቶር ያሉ ንብረቶችን ለመመዝገብ ክሊክ ታደርጋለች። እዚህ ንብረት ለመመዝገብ የሚለውን ክሊክ ታደረጋችሁ በኋላ ከስቶር ያሉ ንብረቶችን የሚለውን ክሊክ ስታደርጉ ይህ ይመጣል። ለመመዝገብ ይህንን ጫኑ ሲል ክሊክ ስታደርጉ እዚህ ከስቶር ያሉ ንብረቶችን ለመመዝገብ ይላል። ስለዚህ የንብረት ስም የሚለውን እዚህ ክሊክ ስታደርጉ ቋሚ ንብረቶች የሚባሉት ሙሉ ከዚህ ስለገቡ እናንተ ሰሌክት ነው የምታደርጉት። እናንተ መጻፍ አይገባችሁም። ስለዚህ ለምሳሌ ዴስክቶፕ ኮምፒውተር የሚለውን ክሊክ አደረኩኝ። ስለዚህ የንብረት ኮድ ማለት ሲሪያል ነምበር ማለት ነው። ስለዚህ እኔ እንደ ኤግዛምፕል ልውሰድ። ሲመዘገብ ግን ሲሪያል ነምበሩን ነው የንብረት መለያ ኮድ ወይም ሲሪያል ነምበር ይላል። ስለዚህ እኔ ዝም የሆነ ቁጥር ወሰድኩኝ። ስለዚህ የሞዴል ቁጥር 19 ገቢ ደረሰኝ ኮምፒውተሩ ሲገባ ደረሰኝ አለው። ስለዚህ እሱንን ደረሰኙን ትጽፋላችሁ። ደረሰኙን ተጽፋችሁ በኋላ የተገዛበት ዋጋ ለምሳሌ 20 ሺህ ብር ቢሆን 20 ሺህ ትላላችሁ። የበጀት ምንጭ እዚህ የመንግስት የካፒታል በጀት በየአይነት የተዋጣ ምናምን አለ ሚል ሊስት እዚህ አለ። እሱንን ለምሳሌ አንዱን መምረጥ ትችላላችሁ። በጀቱ ይሄ የተገዛበት በጀት ከየት እንደሆነ ለምሳሌ እኔ ከመንግስት ብዬ ክሊክ አደረኩኝ። እዛ የተገዛበት ቀን እዚህ ወደፊት ሰሌክት ማድረግ አልችልም። ወደ ኋላ ያለውን ነው ቮለንተሪ የሆነው እንጂ ወደፊት እነዚህ ሰሌክት ማድረግ ስለማልችል፣ ስለዚህ ወደ ኋላ የተገዛበት ቀን ለምሳሌ በ16 ነው የተገዛው ብል፣ ስለዚህ ስለ እቃው ዝርዝር መጻፍ አለባችሁ። እዚህ ላይ ስለ እቃው ዝርዝር መጻፍ አለባችሁ። የተለያዩ ዝርዝሮችን ስለ እቃው ኮራይ ለምሳሌ ከዚህ ዝርዝሩን ስለ ኮምፒውተሩ ዝርዝሩን ማስገባት አለባችሁ። ዘን እዚህ ዝርዝሩን ስለ ኮምፒውተሩ ዝርዝር ማስገባት አለባችሁ። እዚህ ለምሳሌ ኮምፒውተር ኮራይ 5 ያላችሁ የተለያየ ስፔሲፊኬሽኑን ስለ ኮምፒውተሩ መጻፍ ተመዘገባችሁ በኋላ እዛ ለመመዝገብ ይህንን ጫኑ የሚለውን ክሊክ ታደርጋላችሁ። ስለዚህ ኢንሰርት ሳክሰስፉል ያለ መዘገብን ይህንን የሚመዘግበው ማናት? የንብረት ባለሙያዋ ናት። ስለዚህ እዚህ ሲመዘገብ እዚህ ላይ ያሳያል። ለምሳሌ ፒን ነምበር እዚህ የሚያሳየው ፒን ነምበር ብሎ እዚህ የቅድም አዲስ አበባ ስማርት ሲቲ ማኔጅመንት ኦፊስ ያልኩትን የቢሮውን ኮድ ያመጣል። እዚህ የበጀቱን ችመቶ ማለት በጀቱ ናት። እዚህ የራሱ የኮምፒውተሩ ኮድ ነው። እቺ እዛ ብራንቹ የት ነው? ሄድ ኦፊስ ነው። አሁን ያለው የት ነው? ፕሮፐርቲ ዳይሬክቶሬት ላይ ነው ያለው የሚለውን እያንዳንዱ ዲቴል ያመጣል። መለያ ኮድ ይህንን የመለያ ሴሪያል ነምበሩን ያመጣል። ዋጋው እዚህ ይመጣል። ሞዴል ቁጥሩ ያመጣል። ስለ ኮምፒውተሩ ዲቴል እዚህ ያመጣል ማለት ነው። ይህንን ትመዘግባላችሁ። ይቅርታ። ይህን ተመዘገባችሁ በኋላ ሌላ ከስቶሪ ያለ እቃ መመዝገብ ተፈለጋችሁ አሁንም ለመመዝገብ የሚለውን ክሊክ አድርጋችሁ ለመመዝገብ ይህንን ጫኑ የሚለውን ክሊክ ታደርጋላችሁ። እዛ ለምሳሌ ማተሚያ ማሽን የሚለውን መረጥኩኝ። መለያ ኮድ የሆነ ቁጥር ታስገባላችሁ። ስለዚህ ደረሰኝ ባለ 6 ዲጂት የራሱ ደረሰኝ ቁጥር አለ። እሱን ትመዘግባላችሁ። የተገዛበት ዋጋ ለምሳሌ 43000 አልኩኝ። በጀቱ ከመንግስት ነው ብዬ ሰሌክት አደረኩኝ። የተገዛበት ቀን ለምሳሌ በአንድ ነው 10ኛው ወር። እዛ ስለ ንብረቱ ዝርዝር እዚህ ላይ ትጽፋላችሁ።
ስለ ንብረቱ ዝርዝር ተጻፋችሁ በኋላ እዛ ለመመዝገብ ይህንን ጫኑ የሚለውን ክሊክ ታደርጋላችሁ። ስለዚህ ኢንሰርት ሳክሰስፉል ያለኝ ማለት ነው። ይህን ተመዘገብክ። እንደዚህ እያደረጋችሁ ከስቶር ያሉትን እቃዎች መመዝገብ ትችላላችሁ። ተጠቃሚ ያሉትን እቃዎች ለመመዝገብ ደግሞ ከተጠቃሚ እጅ ያሉትን ንብረቶች የሚለውን ክሊክ ታደረጋችሁ በኋላ ለመመዝገብ ይህንን ጫኑ የምትለውን እችንን ክሊክ ታደርጋላችሁ። ስለዚህ ንብረት ለምሳሌ ኖት ቡክ ላፕቶፕ የምትል መረጥኩኝ። እዛ የንብረት መለያ ኮድ ወይም ሴሪያል ነምበር ባለ 6 እዚህ የሆነ ቁጥር አስገባው። ደረሰኝ ገቢ ኮምፒውተሩ ሲገባ ደረሰኙ ትመዘግባላችሁ። ወጪ ደረሰኝ ወደ አሁን ተጠቃሚ እጅ ስለሆነ ንብረቱ ያለው ወጪ ሲደረግ የደረሰኝ ቁጥሩ ይጻፋል እዚህ ላይ። ከዛ የተገዛበት ዋጋ ለምሳሌ አስገባው። በጀት ምንጭ ለምሳሌ እኔ የመንግስት ብዬ መዘገብኩኝ። ወጪ የተደረገበት ቀን ለምሳሌ ወጪ የተደረገበት እዚህ አስገባለሁ። ዘንድ እዚህ ላይ ክሊክ ሳደርግ የንብረት ተጠቃሚ እዚህ የተመዘገበው የተቋሙ ባለሙያ በሙሉ እዚህ ሊስቱ ይመጣል። ድሮፕ ዳውን ሆኖ ሙሉ ከተመዘገበ እዚህ ይመጣል። ስለዚህ ይህ ንብረት ከማን እጅ ነው ያለው? ስለዚህ እኔ ለምሳሌ ከትንሳኤ አብዴላ ቅድም የመዘግቡት አይቲ ኤክስፐርት ያልኩት ስለሆነ እዚህ ድሮፕ ዳውን ሆነው ሁሉም ባለሙያ ስለሚመጣ ዝርዝሩ እዚህ ከየትኛው ባለሙያ እንደሆነ ክሊክ አድርጌ እመርጣለሁ። ለምሳሌ ይሄን ኖትቡክ ላፕቶፕ ያለው ትንሳኤ አብዴላ ወይም ታይቲ ኤክስፐርት ነው ብዬ መዘግባለሁ። ስለዚህ እዚህ ስለ ንብረቱ የሆነ ሙሉ ዝርዝር ነገር መዘግባለሁ። እዛ ንብረቱ የተሰጠበት ሁኔታ ለምሳሌ በስጦታ በሽልማት ለጋራ አገልግሎት ምናምን ይላል። እዚህ አንዱን እናንተ ትክክለኛውን መርጣችሁ እዛ ለመመዝገብ ይህንን ጫኑ የሚለውን ክሊክ ታደርጋላችሁ ማለት ነው። ስለዚህ በትክክል ተመዝግቧል አለኝ። ስለዚህ ለምሳሌ ሌላ ንብረት ከተጠቃሚ እጅ ያሉ ንብረቶች የሚለውን ክሊክ አደርግና እዚህ ለመመዝገብ ይህንን ጫኑ ይላል። ለምሳሌ እዚህ ላምኔት ማሽን ኮዱን እጽፋለሁ። እዛ ወጪ ሞዴል 19 ገቢ ደረሰኝ ሞዴል 22 ወጪ ደረሰኝ እጽፋለሁ። እዛ የተገዛበት ዋጋ እጽፋለሁ። ዘን እዚህ በጀቱ ከየት ነው የተገዛበት አስገባለሁ። ወጪ የተደረገበት ቀን እዚህ ማን ነው ይህ ንብረት ላምኔት ማሽኑ ከማን ነው ያለው ይላል። ለምሳሌ ብሩክ ከአይቲ ዳይሬክተሩ ነው ብዬ ሰሌክት አደርጋለሁ። ስለዚህ ስለሱ ዲቴል እጽፋለሁ። በአማርኛ ብጽፉት አሪፍ ነው፣ እዚህ ዲስክሪፕሽኑን ስጽፉ ማለት ነው። ስለዚህ ለመደበኛ አገልግሎት ብዬ ሰሌክት አድርኩኝ። ለመመዝገብ ይህንን ጫኑ የሚለውን ክሊክ አደርጋለሁ። በትክክል ተመዝግቧል አለኝ። እንደዚህ ተመዘገብኩ በኋላ ለምሳሌ የተመዘገቡትን እቃዎች እንደዚህ ያሳየኛል። እንደዚህ ተመዘገብኩ በኋላ ምን ማድረግ የንብረት ባለሙያዋ እንደዚህ ተመዘገበች በኋላ ምን ታደርጋለች? እያንዳንዱን ንብረት ለምሳሌ ይህንን እንደዚህ መዘገበች። ስለዚህ የተረጋገጡ ንብረቶች እዚህ አሁን ለምሳሌ ከስቶር ያሉ ንብረቶች ሲረጋገጡ ነው እዚህ ላይ የሚያመጣላት። ስላልተረጋገጡ ግን እዚህ ላይ ያመጣላትም። ስለዚህ ለምሳሌ እዚህ ሁለት ንብረቶች ካንዱ ከአይቲ ባለሙያው አለ ብያለሁ። ስለዚህ የአይቲ ባለሙያው ሂዶ እያንዳንዱን ንብረት ከሱ ያለውን ንብረት ማየት ይችላል። ስለዚህ እሷ ከዚህ ለምሳሌ ንብረት ባለሙያዋ እዚህ ስለ ንብረት ሪፖርት እዚህ ክሊክ አድርጋ ሪፖርት ማየት ትችላለች። ስለዚህ ይሄን ታየ በኋላ ለምሳሌ አሁን እዚህ ፔጅ ከንብረት ባለሙያ ፔጅ እንውጣና ከአይቲ ባለሙያው ፔጅ እንግባ። ለምሳሌ እሱ ለመግባት እዚህ ምን አደርጋለሁ? ስልክ ቁጥሩን አስቀምጥ 09 12 13 13 17 ነው ያደረኩት። 17 ነው የአይቲ ባለሙያው። ስለዚህ 1 2 3 4 5 አት ኤኤምኤስ ነው። ስለዚህ ክሊክ አደርጋለሁ። እዛ ዲፎልቱን እቀይራለሁ ወደ ሴኩር 1 2 3 4 5 አት ኤኤምኤስ አረጋለሁ። ስለዚህ እዚህ
አሌክስ አት 1 2 3 4 5 6 አደርጋለሁ። አሌክስ አት 1 2 3 4 5 6 አደርግና ይሄንን ጫን የሚለውን ክሊክ አደርጋለሁ። ቼንጅ ሳክሰስፉል ያለኝ። ስለዚህ ዙሬ ይቡ የሚለውን ክሊክ አደርግና 09 12 13 13 17 አድርጌ እዛ አሌክስ አት 1 2 3 4 5 6 ይሄንን ክሊክ ሳደርግ ወደ ማን ይሄ ፔጅ ማን ነው? የአይቲ ባለሙያው የአይቲ ትንሳኤ ያልኩት ትንሳኤ አብሬላ የአይቲ ኤክስፐርት ነው የሱ ፔጅ ነው። ስለዚህ እሱ አጠቃላይ አንድ ንብረት አለ እያለው ነው። ስለዚህ እሱንን ቼክ ምን ንብረት ነው ያለው? በሱ እጅ የተመዘገበ አንድ ንብረት አለ። ለምሳሌ እዚህ ክሊክ ሳደርግ ኖትቡክ ቅድም ንብረት ባለሙያ ከእጁ አለ ብላ ኖትቡክ ስለመዘገበች ወደ እሱ ይመጣል። ስለዚህ የእሱን ትክክለኛነት የኔ ነው ብሎ ታመነ እዚች ላይ ኪውአር ኮድ የምትለውን ክሊክ አድርጎ ዳውንሎድ ካደረገ አረጋገጠ ማለት ነው። የኔ ነው ብሎ አረጋገጠ ማለት ነው። ታላረገ ግን እንደዚህ እሱ ማረጋገጡ የኔ አይደለም ማለት ነው። ከዚችን ክሊክ ታደረገ ግን እችን ኪውአር ኮዷን ክሊክ አድርጎ ዳውንሎድ እችንን ክሊክ ታደረገ የሱ ንብረት መሆኑን አወቀ ማለት ነው። እዚህ ላይ እችን ዩሲ የሚገኙ ንብረቶች የሚለው ማለት ነው። ንብረት ለመመለስ የሚለውን ለምሳሌ ክሊክ ሲያደርግ እዚህ ንብረት ለመመለስ እዚህ ላይ ክሊክ ያደርግና ንብረት ከእጁ ያለውን ንብረት ለምሳሌ አንድ ንብረት ነው ያለው። እሱ ምንድነው? ኖትቡክ ላፕቶፕ የምትለው ማለት ነው። እዚህ ለምሳሌ እዚህ መጀመሪያ እችንን ክሊክ አድርጌ የራሱ ትክክል የኔ ላፕቶፕ አለ ከእጅ ካለችንን ምን ያደርጋል? ችን ክሊክ ያደርጋል ማለት ነው። ችን ክሊክ ሲያደርግ ይኸው እዚህ ላይ ዳውንሎድ አደረገለት። እዚህ ዳውንሎድ ያደረገለት እችንን ዳውንሎድ ያደረገ ማለት ኪውአር ኮዷን የራሴ ነው ብሎ አመነ ማለት ነው። እዚህ ንብረት ለመመለስ የሚለውን እዚህ ለምሳሌ እችንን ክሊክ አድርጎ የንብረት ስም የሚመጣለት አንድ ሊስት ናት። ላፕቶፕ ብቻ ስለሆነ ያለችው እችንን መመለስ ይችላል። ለምሳሌ እችን ክሊክ ያደርግና ተቀባይ ስም የተቀባይ ስም ለምሳሌ አስተያየት በለጠ ፕሮፐርቲ ኤክስፐርት ናት። ንብረት ሲመልስ ለንብረት ክፍል ነው እንጂ ለሌላ ስለማይመልስ ለንብረት ባለሙያዋ ክሊክ አድርጎ አስተያየት በለጠ ፕሮፐርቲ ኤክስፐርት ለሷን መልሰው። ምክንያቱም ለምንድን ነው የሚመልሰው? የሚመልስበትም ምክንያት ይጽፋል። ከጻፈ በኋላ ለመመለስ ይህንን ጫን የሚለውን እችን ክሊክ ማድረግ ይችላል ማለት ነው። እዚህ ላይ ክሊክ አድርጎ እንትን ሲል ንብረቱ መመለሱን ወደ ንብረት አስተዳደር ባለሙያዋ ሪኩዌስት ይሄድላታል ማለት ነው። ሌላ ንብረት ለመመለስ ንብረት ለማስተላለፍ ደግሞ እዚህ ክሊክ ያደርጋል። ንብረት ለማስተላለፍ የሚለውን እዛ ንብረት ለማስተላለፍ እዚህ ላይ ክሊክ ሲያደርግ አሁንም ከሱ ያለው ንብረት አንድ ንብረት ናት። ላፕቶፕ ነው። ቅድም ስላልመለሰ ነው እንጂ ቢመልስ ኑሮ እዚህ አትኖርም ነበር። ንብረቱን ለማስተላለፍ ክሊክ ያደርጋል። ዘንድ ለማን ነው የሚያስተላልፈው? ለራሱ ዲፓርትመንት ላለ ባለሙያ ወይም ዳይሬክተር ነው የሚያስተላልፈው እንጂ ለሌላ ዳይሬክተሬት ባለሙያ ወይም ዳይሬክተር አስተላልፍም ማለት ነው። ስለዚህ አንድ ሊስቱ ከሱ ከአይቲ ዳይሬክተሬት ያለውን ልጆች ነው የሚያመጣለት። ስለዚህ ለማን ነው? ለምሳሌ ከአይቲ ዳይሬክተሬት ሁለት ሰው አንድ ባለሙያና አንድ ዳይሬክተር ስለመዘገብኩ በለጡ ብሩክ የምትባለው የአይቲ ዳይሬክተር ብቻ ናት የመጣችለት። ስለዚህ እዛ የሚያስተላልፍበት ምክንያት እና ለማስተላለፍ ይህንን ጫኑ የምትለውን ችን ክሊክ ያደርጋል ማለት ነው። እሷን ክሊክ ሲያደርግ ወደዛ ባለሙያ ሪኩዌስት ይመጣል። ንብረት ይህንን ከዚህ ባለሙያ መጥቶልሃል ሚል ይሄድለታል ማለት ነው። የተላለፈና የገቡ ንብረቶች ሚል ሌላ ሰው ካስተላለፈለት ንብረት እዚህ ላይ ይመጣል። ቋሚ ንብረት ለመጠየቅ ለምሳሌ ቋሚ ንብረት ለመጠየቅ እዚህ እችን ክሊክ ያደርግና ቋሚ ንብረት ለመጠየቅ ይህንን ጫኑ የምትለውን እችን ክሊክ አደርጋለሁ። ስለዚህ ከስቶር ቅድም የመዘገብነው ከስቶር ያለውን እቃ በሙሉ እዚህ ያመጣለታል። ለምሳሌ ዴስክቶፕ ኮምፒውተር ማተቢያ ማሽን ብለን ቅድም ስቶር ላይ መዝግበናል። ስለዚህ ለምሳሌ ዴስክቶፕ ኮምፒውተር ጥያቄ አቅርቧል ማን? ይህ ባለሙያ። ስለዚህ እችንን ጥያቄ ክሊክ አድርጎ ሪኩዌስት ሳክሰስፉል ያለ ይህንን የጠየቀው ኮምፒውተር ምንድነው? እችን ዝርዝሯን ማየት ይፈልጋል። እዚህ ለምሳሌ ቋሚ ንብረት ለመጠየቅ የምትለው ጠየቅ አንድ ንብረት ከዚህ ንብረት ብዛት አንድ ነው ቀን በ26 እዛ ዝርዝሩን ለማየት የምትለው ክሊክ አድርጎ ዴስክቶፕ ኮምፒውተር ነው የጠየቀው። እዛ ዲስክሪፕሽኑ እዚህ አለ። ለማስወገድ ተሳስቶ ከሆነ ያስወገዳል፣ ሳይሳሳት ከሆነ እዚህ ተቀባይ ለማን ነው የሚልከው? ሪኩዌስቱን ለምሳሌ ዴስክቶፕ ያስፈልገኛል ብሎ የሚጠይቀው ማለት ነው። ቅድም ትስስር ስንፈጥር ለዳይሬክተሩ ነው ጥያቄ የሚያቀርበው። ዳይሬክተሩ ደግሞ ለንብረት አስተዳደር ዳይሬክተሩ ይሄ ኮምፒውተር ያስፈልገናል ይላል። አይቶ ጥያቄው ተገቢነት ከሆነ ለማን ይልካል? ያን የንብረት አስተዳደር ዳይሬክተሩ ለባለሙያዋ ይልካል ማለት ነው። ስለዚህ ይህን ባለሙያ ለራሱ ዳይሬክተር ይልካል ማለት ነው። ሰሌክት አደረገ በኋላ ለአይቲ ዳይሬክተር እዛ ምክንያቱን ይጽፋል።
ምክንያቱም ስጽፉ በአማርኛ ቢሆን የተመረጠ ነው። ስለዚህ ይህንን ካረግ በኋላ ለማረጋገጥ ለመላክ ይህንን ጫኑ ይላል። ስለዚህ ይህን ክሊክ ሲያደርግ ምን ያደርጋል? እዚህ ላይ መጀመሪያ ቋሚ ንብረት ለመጠየቅ ተመዘገባችሁ በኋላ ነው እችንን ዝርዝር ለማየት የምትለውን ስከፍቱ ነው ለማን መላክ እንዳለባችሁ የሚያሳያችሁ። እዚህ ላይ ይቅርታ፣ እዛ ለራሳችሁ ዳይሬክተር ትልካላችሁ። እዛ ተላካችሁ በኋላ ምን ታረጋላችሁ? ከላካችሁ በኋላ ይህንን ጫኑ የሚለውን ክሊክ ስታደርጉ ሪኩዌስት ሴንት ሳክሰስፉል ያለ ይህን ሪኩዌስቱ ወደ ማን ይሄዳል? አሁን እዚህ ምንም ንብረት ቅድም በመዝግቡ ነበር። አሁን ሪኩዌስቱ ስለተላከ ወደ ማን ይሄዳል? ወደ አይቲ ዳይሬክተሩ ይሄዳል ማለት ነው። ጥያቄው ይሄ ባለሙያ የጠየቀው ንብረት ቋሚ ንብረት ለመጠየቅ አላቂ ንብረት ለመጠየቅ የሚለውን እዚህ ክሊክ ስታደርጉ አላቂ ንብረት ለመጠየቅ ይህንን እዚህ የሚመጣው አላቂ ንብረቶች ነው። ቅድም ለዳይሬክተሮቱ የንብረት ባለሙያዋ ወረቀት ስታከፋፍል 15 ለአይቲ ዳይሬክተር እስክሪብቶ 20 ለአይቲ ዳይሬክተሮት አከፋፍላ ነበር። ስለዚህ አንዱ ባለሙያ ደግሞ ከ15 ወረቀት ለአንድ ባለሙያ ለምሳሌ ከዳይሬክተሩ ከአይቲ ዳይሬክተሮት 5 ሰው ቢኖር 20 እስክሪብቶ ስንት ይደርሳቸዋል? 4 ማለት ነው። 4 እስክሪብቶ ስለሚደርሳቸው ምን ያደርጋል? አንድ ባለሙያ ከ24 እስክሪብቶ ይጠይቃል። ወረቀት ከ15ቱ ለምሳሌ 3 ወረቀት ሊጠይቅ ይችላል። ከዛው ከዳይሬክተሩ ካሉት የንብረት ባለሙያዋ ታከፋፈለችው ውስጥ ማለት ነው። ስለዚህ ይህንን ክሊክ አድርጎ ሪኩዌስት ሳክሰስፉል ይጠይቃል ማለት ነው። ለአላቂ ንብረት ጥያቄ ሂደት ለምሳሌ እዚህ የጥያቄ ሂደት እዚህ ላይ የጥያቄ ሂደት ይላል። ጥያቄ ሂደት ለምሳሌ ዝርዝሩን ለማየት ምትል እዚህ ክሊክ አድርጎ ሲያይ ምን ትንሳኤ አብዴላ የላኪ ስም በለጡ ብሩክ አይቲ ተቀባይ አይቲ ዳይሬክተር ነው። የተቀባይ ዝርዝሩን እዚህ ዝርዝሩ ስለ ኮምፒውተሩ ይመጣል። ሁኔታው ተመርቷል ይላል። ይሄ ኮምፒውተር የጠያቄው ይደርሷል ማለት ነው። እዚህ ወደ ከአይቲ ከራሱ ከዳይሬክተሪቱ ደርሷል ማለት ነው። ስለዚህ ይሄ ዳይሬክተሪቱ ፔጅ እንግባ። ለምሳሌ እዚህ ላይ እዚህ የተላከ ንብረት ጥያቄ ስለዚህ እሱ አንድ ንብረት ጠይቋል ማለት ነው። ይህ ብሩክ የሚባለው ምን ጠይቋል? ዴስክቶፕ አንድ ስለጠየቀ እዚህ ላይ ፖፕአፕና እዚህ ላይ ሜሴጅ ትመጣለታለች የጠየቀው ጥያቄ ማለት ነው። የላከው ጥያቄ ዴስክቶፕ ስለጠየቀ ማለት ነው። አሁን በዳይሬክተሪቱ አካውንት እንግባ። በአይቲ ዳይሬክተሪቱ ጥያቄው እንዴት ይህ ባለሙያ የጠየቀው ከሱ ደርሷል ወይ የሚለውን ለማየት 09 12 13 13 የዳይሬክተሪቱ 13 16 ነው። እዛ ዲፎልቱ መጀመሪያ እናስገባለን 1 2 3 4 5 አት ኤምኤስ አስገባና ሴኩር የሆነ የራሱን ክሬት አደርጋለሁ 1 2 3 4 5 አት ኤምኤስ አደርጋለሁ። ስለዚህ አሌክስ አት 1 2 3 4 5 6 አሌክስ አት 1 2 3 4 5 6 አደርጋለሁ። ስለዚህ ክሊክ ሳደርግ ፓስዋርዱ ቼንጅ ሰክሰስፉል ያለኝ የምኑ ዲፎልት ፓስዋርዱን ቀየርኩ ማለት ነው ወደ ሴኩር። ስለዚህ 09 12 13 13 16 ነው። ስለዚህ አሌክስ አት 1 2 3 4 5 6 ስለዚህ ይህ ፔጅ የማን ነው? የአይቲ ዳይሬክተሮቱ ዳይሬክተር ብሩክ በለጠ አይቲ ዳይሬክተር ናት። የሷ ፔጅ ነው ማለት ነው ይሄን። ስለዚህ ያን ባለሙያ የጠየቀው ጥያቄ መጥቶለታል ወይ? እዚህ ቺት ፖፕአፕ ሆና እዚህ መጥታለች። እሷን ክሊክ አድርጎ ሲያይ ምን ይላል? የተላከ ቋሚ ንብረት ጥያቄ ብዛት የለም። የገባ ቋሚ ንብረት ጥያቄ ብዛት አንድ ቶታል የገባ ቋሚ ንብረት እዛ የተላከ አላቂ ንብረት የለም። ስለዚህ ቋሚ ንብረት ማን ነው የላከልኝ ብሎችንን ክሊክ ሲያደርጋት ምን ይላል? ትንሳኤ አብዴላ የጥያቄ ላኪ አብዴላ ነው። ምክንያቱ እዚህ ይዘረዘራል። ቀን በ26 ነው የተላከው በፈረንጆች ማለት ነው። ድርጅት ለምሳሌ ዝርዝር ለማየት ይህንን ክሊክ ሲያደርግ ምን ይመጣለታል? የአይቲ ዳይሬክተሩ አዲስ አበባ ከተማ አስተዳደር ሲቲ ስማርት ሲቲ ማኔጅመንት ቢሮ ቀን በዚህ የጥያቄ ቁጥሩ ራሱ ሲስተሙ ጀነሬት ያደርገዋል። የላኪ ትንሳኤ አብዴላ ነው። አይቲ ኤክስፐርት ነው። ተቀባይ
በለጡ ብሩክ የአይቲ ዳይሬክተር ናት። ምክንያቱ ደግሞ በዚህ ምክንያት ይሄ ዴስክቶፕ ኮምፒውተሩ ያስፈልገኛል ብሎ ያን ባለሙያ ልኳል ማለት ነው። ስለዚህ ዳይሬክተሩ ያይና ጥያቄው ተገቢነት ካለው ወደ ማን ይልካል? ተቀባይ ይምረጡ ይላል። እዚህ ላይ ተቀባይ ሲመርጣ እዚህ ምን ይመጣል? አበበ ደሴ ማለት ፕሮፐርቲ ዳይሬክተር ነው። ስለዚህ አይቲ ዳይሬክተሩ ወደ ማን ይልካል? ወደ ንብረት አስተዳደር ዳይሬክተሩ ይልካል፣ ወደ ቢሮ ወደ ተቋሙ ማለት ነው። ወደ ራሱ ተቋሙ ወደ ማን? ወደ አዲስ አበባ ከተማ አስተዳደር ስማርት ሲቲ ማኔጅመንት ቢሮ ወደሚባለው ወደ እናንተ ተቋም ንብረት አስተዳደር ዳይሬክተር ይሄኛው የአይቲ ዳይሬክተር ይልካል። ይሄ ዴስክቶፕ ያስፈልገናል ብሎ ማለት ነው። እዛ ምክንያቱም ደግሞ እዚህ ይጽፋል። አይ የአይቲ ዳይሬክተሩ ለዛ ባለሙያ አያስፈልግም ንብረቱ ካለ እዚህ ለማስወገድ የሚለውን ምክንያቱም ይጽፍና ለማስወገድ ይህንን ይጫንና ይመልስበታል ጥያቄውን ማለት ነው። ግን ጥያቄው ተገቢነት ካለው ግን እዚህ ይህንን ይመርጥና ለማን? ለፕሮፐርቲ ዳይሬክተር ወይም እዚህ ምክንያቱም ይጽፋል። ምክንያቱም ተጻፈ በኋላ ይህንን ይጫኑ የሚለውን እዚህ ላይ ለማስወገድ ሲሆን ነው። እዚህ ላይ ወይም ጥያቄውን ካንስል አድርጋችሁ እዚህ ማስቀር ከፈለጋችሁ ነው የምትሉት። ከዛ ይህንን ሪኩዌስት ትልካላችሁ ማለት ነው። ሪኩዌስቱን ስትልኩ እዚህ ላይ አሁን ምንም ሪኩዌስት የለም። ስለዚህ እዚህ ቅድም ምንድነው እዚህ የገባ ቋሚ ንብረት ጥያቄ ብዛት ነበር። አሁን ግን የተላከው ቋሚ ንብረት ጥያቄ አሁን እሱ ዳይሬክተሩ ወደዛኛው ዳይሬክተር ስለላከ ጥያቄውን እዚህ ላይ ፖፕ አፕ ሆና የምትመጣው ጥያቄ የተላከ ነው። እዚህ ቅድም የገባ ነበር የነበረው። ስለዚህ ይሄ አይቲ ዳይሬክተሩ ለምሳሌ በሱ ስር ያሉትን ምን ንብረት አለ የሚለውን ክሊክ አድርጎ ያያል። ላምኔት ማሽን ቅድም በሱ ስም ስለተመዘገበ ላምኔት ማሽን ተመዝግቧል። ስለዚህ ለመመለስ ለምሳሌ ንብረት መመለስ ቢፈልግ ለመመለስ ብሎ ችን ክሊክ ያደርግና ለማንም የሚመልሰው ንብረቱን ላምኔት ማሽን ናት በሱ ስር በሱ እጅ ያለ ንብረት ላምኔት ማሽን ብቻ ናት ያለችው። ስለዚህ እሷን ክሊክ ያደርጋል። ለማንም የሚመልሰው ለንብረት አስተዳደሯ ክሊክ አድርጎ ይመርጣል። ስለዚህ እዚህ ምክንያቱም በዚህ ምክንያት ብሎ ለምሳሌ በዚህ ምክንያት ብሎ ምክንያቱን ይጽፍና ምን ያደርጋል? ሳብሚት ይላል። ሳብሚት ሴንድ ሳክሰስፉሊ። ስለዚህ እዚህ ሁለት ይሆናል እንትኑ ማለት ነው። እዚህ ላይ ዝርዝር ለማየት ይላል። ስለዚህ እዚህ ላምኔት ማሽኑን እንዲመልስ ጥያቄ አቅርቧል ማለት ነው። እዚህ ቋሚ ንብረት ለመጠየቅ ቋሚ ንብረትን መጠየቅ ይችላል። እዚህ ክሊክ አድርጎ ማን? ዳይሬክተሩ ማተሚያ ማሽን ቅድም ሁለት ነበሩ። አንዷን ባለሙያው ስለጠየቀ ከስቶር ያለችው አንድ ዕቃ ስለሆነ አንድ ብቻ ነው የመጣው። ከስቶር ከሌለ ባዶ ነው የሚያደርግበት ማለት ነው። የጥያቄ ሂደት ለምሳሌ ጥያቄ ጠይቆ ከሆነ የጥያቄውን ሂደት ቸክ ማድረግ ይችላል። እዛ ቀጣይ የምናደርጋለን ይሄን የአይቲ ዳይሬክተሩ ወደ ማን? ወደ ፕሮፐርቲ ዳይሬክተሩ ስለላከ በፕሮፐርቲ ዳይሬክተሩ ፔጅ እንገባና ጥያቄውን እናያለን ማለት ነው። 09 12 13 13 14 15 15 እዛ 1 2 3 4 5 አት ኤኤምኤስ ትክክል ነው። እዛ 1 2 3 4 5 አት ኤኤምኤስ እዛ ሴኩር የሆነውን ለመጣር አት 1 2 3 4 5 6 የራሳችሁን ሴኩር የሆነ አት 1 2 3 4 5 6 እዛ ክሊክ ታደርጋላችሁ። ቼንጅ ሳክሰስፉል ያለ አሁን በንብረት አስተዳደር ዳይሬክተሩ ልንገባ 09 12 13 13 15 ነው። ስለዚህ አሬስ አት 1 2 3 4 5 6 ስለዚህ ይሄን የማን ነው? የንብረት አስተዳደር ዳይሬክተሩ ነው ማለት ነው። እዚህ የንብረት ክፍል ዳይሬክተሩ ነው አበበ ደሴ ይላል። ስለዚህ አንድ ጥያቄ እዚህ ላይ እንደመጣ ያሳየዋል። አንድ ጥያቄ እንደመጣች ያሳያል። እሷ ጥያቄ ደግሞ ምንድናት የሚለውን ሲያይ የገባ ቋሚ ንብረት ጥያቄ ማን ነው የጠየቀው ብሎ ክሊክ ሲያደርግ የጠየቀው የጠያቄ ላኪ ስም በለጡ ብሩክ ናት። ከዛ ምክንያቱ ይሄ ነው። ዝርዝሩን ያያል። ዝርዝሩን ሲያይ ለምሳሌ ቀን ይሄ ነው፣ ጠያቂ ቁጥር ይሄ ነው፣ ብሩክ አይቲ ዳይሬክተር ነው፣ አበበ ደሴ ፕሮፐርቲ ዳይሬክተር ነው ተቀባዩ። እዛ ያይና ጥያቄው ተገቢ ከሆነ እዚህ ወደ ማን ይልካል? ወደ አስተያየት በለጠ ፕሮፐርቲ ኤክስፐርት ወደ ንብረት ክፍሏ ይልካል። ዳይሬክተሩ የራሷ ዳይሬክተር ማለት ነው።
የንብረት አስተዳደር ዳይሬክተሩ እዛም ምክንያቱን እዚህ ጽፍላትና በዚህ ኬዝ የኮምፒውተር ስለሚያስፈልጋቸው ይሰጣቸው ብሎ ለራሱ ባለሙያ ለንብረት ክፍሏ ይልካል። ማስፈልግ ከሆነ ግን እዚህ ላይ ብቻ ምክንያቱን ጽፎ ማስወገድ ይችላል ማለት ነው። ስለዚህ እሱንን ወደ ንብረት ክፍሏ እንላከው። ስለዚህ እዚህ ላይ ክሊክ አድርጎ ሪኩዌስት ሴንድ ሳክሰስፉሊ። ስለዚህ እሷ የንብረት አስተዳደር ዳይሬክተሩ ምን ማድረግ ይችላል? መላክ ጥያቄውን ወደ ማን ላከው? ወደ ንብረት። አሁን ቅድም እዚህ ላይ ምን ነበረ? የገባ ቋሚ ንብረት ጥያቄ ነበር። አሁን እየተላከ ሆነ ማለት ነው። ስለዚህ እዚህ ላይ ለምሳሌ ይህንን ተላከ በኋላ አሁን በንብረት ባለሙያዋ ፔጅ እንገባለን። ከዛ ከመግባታችን በፊት በአይቲ ኤክስፐርት ወይም በአይቲ ባለሙያው እንትን ብንገባ 09 12 13 13 17 ብለን ከዛ አሌክስ አት 1 2 3 4 5 6 ብለን ብንገባ ይሄ ማን ነው? የአይቲ ባለሙያው ፔጅ ነው። የአይቲ ኤክስፐርት ነው ትንሳኤ። ስለዚህ ጥያቄው ሂደት የት እንደደረሰ ማየት ይችላል። የጥያቄው ሂደት የጠየቀው ሂደት የት ደርሷል የሚለውን እዚህ እያንዳንዱ ዝርዝር እሱ ወደ ማን ላከ? ወደ አይቲ ዳይሬክተሩ ላከ። አይቲ ዳይሬክተሩ ወደ ማን ላከ? ይሄ አይቲ ዳይሬክተሩ ወደ ፕሮፐርቲ ዳይሬክተሩ ወደ ንብረት አስተዳደር ዳይሬክተሩ ላከ፣ ወደ ራሳቸው ተቋም። እሱ ደግሞ ወደ ማን መርቶታል ይላል? ተመርቷል ይላል። ወደ ማን? ወደ ንብረት አስተዳደር ባለሙያዋ። ይሄ ዳይሬክተሩ ወደ እሱ ንብረቱ ይሰጣቸው ብሎ መርቶታል፣ ተመርቷል ይላል። ስታተሱ ተመርቷል ይላል ማለት ነው። ምንድነው እቃው? ዴስክቶፕ ኮምፒውተር ዝርዝሩ እዚህ ላይ አለ። ስለዚህ እሷ እቺ አስቴር በለጠ የምትባለው የንብረት ባለሙያ ለማን ንብረቱን ሊሰጠው ማለት ነው? አሁን በሷ ስለደረሰ ለትንሳኤ አብዴ ለሚባለው ማለት ነው። ስለዚህ በሷ አካውንት እንግባና እንይ። ስለዚህ እዚህ ላይ ወደ በንብረት አስተዳደሯ አካውንት እንገባለን። ስለዚህ የንብረት አስተዳደሯ አካውንት ደግሞ 09 12 13 13 14 ነው። ስለዚህ አሌክስ አት 1 2 3 4 5 6 ነው። ስለዚህ ይሄን ምንድነው አጠቃላይ ንብረት የተመዘገበውን ምናምን ይሄን የማን ነው? የማን ፔጅ ነው? የንብረት አስተዳደሯ ኤክስፐርት ፕሮፐርቲ ኤክስፐርት ወይም የንብረት ባለሙያዋ ፔጅ ነው ማለት ነው። ስለዚህ ስንት ጥያቄ መጥቷላታል? እሷ 2 ምንድነው? እሱን ማየት ትችላለች። የአላቂ ንብረት ጥያቄ 0 ነው። የቋሚ ንብረት ጥያቄ ብዛት 1 አለ። የተመላሽ ሞዴል ቁጥር 19 ብዛት ጥያቄ 1 አለ። ቅድም የአይቲ ባለሙያው አንድ ንብረት ስለመለሰ እሱ ጥያቄ መጥቶላታል ማለት ነው። ስለዚህ ቋሚ ንብረት ጥያቄ የሚለውን ለማየት እዚህ ክሊክ አድርጋ ስታይ ማነው? የጥያቄ ስም አበበ ደሴ የሚባል ነው። ምክንያት እዚህ ላይ ዝርዝሩን ታያለች ማለት ነው። ዝርዝሩን ስታይ ከላይ ጠያቂው ማን ነው? የጠያቂ አብደላ ትንሳኤ አይቲ ባለሙያ ነው። እሱ ለማን ላከ? ለራሱ ዳይሬክተር ላከ። እሱ የራሱ ዳይሬክተር ለማን ላከ? ለንብረት ክፍሉ ዳይሬክተር ላከ። ንብረት ክፍሉ ዳይሬክተሩ ለማን ላከ? ለባለሙያዋ ለሷ ተቀባይ ለሷ ልኮላታል ማለት ነው። እሷ ታይና ምን ታረጋለች? እዚህ ላይ ክሊክ ወደ ታች ስታይ ምን ይላል? ወጪ ደረሰኝ። ወጪ ደረሰኝ ማለት ስለዚህ ንብረቱን ወጪ አድርጋ ለዛ ባለሙያ ልትሰጠው ስለሆነ ወጪ ደረሰኝ ትጽፋለች ማለት ነው። ባለ 6 ዲጂት ትጽፍና ንብረቱን ለማስረከብ ይሄንን ጫኑ ይላል። ስለዚህ ንብረቱን ለማስረከብ ይሄንን ክሊክ ስታደርግ ንብረቱ ምን ይላል? ጥያቄው በትክክል ተቀባይ አግኝቶ እባክዎ ንብረቱን ያስረክቡ ይላል። ስለዚህ ያን ንብረት ለማን? ለአይቲ ባለሙያው ሰጣቸው ማለት ነው። ስለዚህ እዚህ ቅድም 2 የነበሩት እዚህ ላይ 1 ብቻ ቀረ ማለት ነው። እዚህ ክሊክ ስታደርግ ምንድነው ሌላው? እዚህ 0 ሆነ። ቋሚ ንብረት ጥያቄ ብዛት 1 ነበር፣ አሁን 0 ሆነ። ስለምን? ንብረቱን ስላስረከበች ማለት ነው። ተመላሽ ማን ነው? ተመላሽ የላከው። ስለዚህ ተመላሽ የላከው ማን ነው? ይሄን ተመላሽ የላከው ብሩክ የሚባል የአይቲ ዳይሬክተር ነው። እቃው ምንድነው? ላምኔት ማሽኑን ነው የመለሰው ማለት ነው። ስለዚህ ተመላሽ ሲሆን ደግሞ ቅድም ወጪ ደረሰኝ ነበር፣ አሁን ደግሞ ገቢ ደረሰኝ። ተመላሽ ወይም ተመላሽ ደረሰኝ 19 ሞዴል ትቆርጣለች ማለት ነው። ትቆርጥና ትረከባለች እቃውን ማለት ነው። ስለዚህ እዚህ ላይ ክሊክ አድርጋ ገቢ ደረሰኝ ትቆርጥና ንብረቱን በትክክል ተመልሷል ይላል። ስለዚህ ወደ ስቶር ገባ ማለት ነው። ወደ ስቶር ገባ ማለት ነው። እዚህ ላይ ሲታይ እዛ ንብረት ስም ይሄ ንብረቱ ገለጻ የፒን ቁጥር እዚህ ያስቀምጥ። መለያ ቁጥር ይሄ ነው። ተመላሽ ሞዴል ቁጥር ተመላሽ እዚህ ላይ ያስቀምጣል። በቀን የተመለሰበት ቀን በዚህ ነው። እዛ ንብረቱን የመለሰው ተጠቃሚ የአይቲ ዳይሬክተር ብሩክ በለጡ ብሩክ የምትባል ናት።
የንብረት ተቀባይ ማናት? ራሱ የንብረት ባለሙያዋ አስቴር በለጠ ናት ማለት ነው። ስለዚህ እዚህ እያንዳንዱን ሪፖርት ማየት ትችላለች። የንብረት ክፍሏ ምን ማየት ትችላለች? ንብረት ሪፖርት እዚህ ስታይ ለምሳሌ ንብረት ሪፖርት ለማየት እዚህ ላይ ለምሳሌ የንብረት ዝርዝር እዚህ አሁን እያንዳንዱ ንብረት ከዚህ በኮምፒውተር እዚህ እያንዳንዱን ንብረት ያሳያል ማለት ነው። ተጨማሪ ለምሳሌ ስለ ተጨማሪ ማየት ተፈለገች እዚህ ስለ ንብረቱ ቶታል ማየት ተፈለገች፣ ዋጋው፣ ቅናሽ፣ በአገልግሎት እዚህ አሁን ለምሳሌ እዚህ ንብረት ዝርዝር አዲስ አበባ ከተማ ማተሚያ ማሽን ነው። ፒን ቁጥሩ ይሄ ነው፣ ሬጂስተር አድርጎታል። መለያ ቁጥሩ ይሄ ነው። አስቴር በለጠ መዝጋቢ አስቴር በለጠ አናውን ዩዘር። እሺ እዛ ስለ ንብረቱ ይገልጻል። ዋጋው 43000 ነው። የተደረገበት ቀን ወጪ የተደረገበት በአንድ ነው። ጠቅላላ ዋጋ ጥገና አደርጎ ከሆነ ዋጋውን ያስቀምጣል። ግን ጥገና ስላላደረግን አሁን ጥገና የለውም። እዚህ ግን ጥገና ንብረቱ ለማስጠገን የሚለውን ተደርጎበት ቢሆን ዋጋ እዚህ ላይ ያስቀምጥና ጠቅላላ ዋጋ 43000 የተገዛበት ስለሆነ 43000 የአገልግሎት ዘመን 0 ነው። እዛ የተጠራቀመ የእርጅና ቅናሽ እዚህ አንድ አመት ታገለገለ ከ43000 እየቀነሰ ይሄዳል ማለት ነው። ስለዚህ የገንዘብ ቀሪ ዋጋ ለምሳሌ አገልግሎቱ በየጨመረ በሄደ ቁጥር ዋጋው እየቀነሰ ከ43000 እያነሰ ይሄዳል። ግን አሁን አገልግሎት ዘመን 0 ስለሆነ ከተገዛበት ዋጋና አሁን የቀሪ ዋጋ ተመሳሳይ ይሆናል ማለት ነው። አገልግሎቱ በጨመረ ጊዜ ግን ምን ያደርጋል? ዋጋው እየቀነሰ ይሄዳል ማለት ነው። እሷ እንደዚህ አድርጋ ንብረት ለመመዝገብ ንብረት ንዑስ ምድብ እዚህ የተጠገኑ ንብረቶችን ማየት ትችላለች። ስለዚህ እዚህ ሪፖርቱን ስታይ ስለዚህ ንዑስ የተጠገኑ ንብረቶችን ማየት ትችላለች። እዚህ ለምሳሌ እዚህ ስለሌለ ነው እንጂ እዚህ የተለያየ ሪፖርት ማየት ትችላለች። ለምሳሌ የተረጋገጡ ንብረቶች ለምሳሌ ቅድም ያን የአይቲ ባለሙያው አንዷን ኪውአር ኮዷን ክሊክ አድርጎ እንትን ስላለ ስለዚህ ተጠቃሚ እጅ የሚለውን እዚህ ክሊክ ስታደርግ ተጠቃሚ እጅ ያሉትን ንብረቶች ያመጣላታል። ከስቶር ያሉትን አይ ደግሞ እዚህ ለምሳሌ እዚህ ክሊክ አድርጋ እዚህ ስታይ ይህንን ያመጣላታል ማለት ነው። ስለዚህ ከስቶር 2 ንብረት አለ። እነዛን ንብረቶች ያሳያታል ማለት ነው። ንብረቱ ቅድም አንዱ የተመለሰው ቅድም አንድ ነበረ፣ አንድ ስለተመለሰ ዙሮ መጥቷል ማለት ነው። ለማስተካከል ለምሳሌ ማተሚያ ማሽኑን የአይቲ ዳይሬክተሩ ስለመለሰው ነው እንጂ አንድ ብቻ ከስቶር አንድ ብቻ ይሆን ነበር። ግን አንድ ተመላሽ ስለተደረገ 2 ሆነ ማለት ነው። 2 ሆነ ማለት ነው። ስለዚህ እዚህ ክሊክ አድርጎ ማየት ይችላል ማለት ነው። ይሄን የማን ፔጅ ነው? የንብረት አስተዳደር ባለሙያዋ ነው ማለት ነው። ስለዚህ እሷ ልክ ምን ታደርጋለች? ቶታሊ የሷን የስራ ድርሻ ስናይ ምን ታደርጋለች? አላቂ ንብረቶችን ትመዘግባለች። ተመዘገበች በኋላ ለእያንዳንዱ ዳይሬክቶሬት ታከፋፍላለች። ከዛ ቋሚ ንብረቶችን ከስቶር ያሉትንና ከተጠቃሚ እጅ ያሉትን ቋሚ ንብረቶች ትመዘግባለች። ከስቶር ያሉትን ከተጠቃሚ እጅ ያሉትን እዛ የተረጋገጡ ንብረቶች የተረጋገጡ ከስቶር ያሉ የተረጋገጡ ከተጠቃሚ እጅ ያሉ የተረጋገጡ ንብረቶችን ትመዘግባለች። እዛ ቋሚ ሞዴል ቁጥር 19 ቋሚ ሞዴል ቁጥር 22 እና ይሄን ደረሰኞችን እነዚህን ቼክ ታደርጋለች ማለት ነው። ደረሰኝ ለምሳሌ ይሄንን እያንዳንዱን ደረሰኝ ቼክ ብናደርግ ለምሳሌ የላምኔት ማሽን በዚህ ሞዴል 19 ገቢ ደረሰኝ ገቢ ስለተደረገ ደረሰኙን እያንዳንዱን ደረሰኝ ከዚህ ማግኘት ትችላለች ማለት ነው። እያንዳንዱን ደረሰኝ ከዚህ ማግኘት ትችላለች። ለምሳሌ ሞዴል 22 ለምሳሌ ስንት 2 ትንሳኤ ሞዴል ማለት እዚህ ለምሳሌ 2 ሞዴል 22 ደረሰኝ አለ። ወጭ ደረሰኝ ዴስክቶፕ ኮምፒውተር ስለወጣ ወጭ ደረሰኝ ቅድም አንድ ይሄ ሁለተኛው ወጭ ደረሰኝ 22 ሞዴል 22 ደረሰኝ። ሁለተኛ ምንድነው? ይሄንኛው በጥያቄ ኖትቡክ ብሎ በጥያቄ አቀርቦ የተሰጠው ደረሰኝ እያንዳንዱን ደረሰኝ ያሳያል ማለት ነው። የተላለፉ ለምሳሌ የተላለፉና
የተጠየቁ ይላል። የተላለፉ ንብረቶችን አሁን ክሊክ ብናደርግ የተላለፈ አንዱ ባለሙያ ወደ ሌላ ያስተላለፈውን ንብረት እዚህ ላይ ያሳያታል ማለት ነው። የተጠየቁ ለምሳሌ የተጠየቁ ንብረቶች እዚህ ክሊክ የተጠየቁ ያልተመለሱ ጥያቄዎች ቢኖሩ እዚህ ላይ ያሳያታል። ሌላ የተመለሱ ንብረቶች ለምሳሌ የተመለሱ ንብረቶች እዚህ አንድ ስለተመለሰ ማለት ብሩክ ያን የአይቲ ዳይሬክተሩ ስለመለሰ ምኑን ላምኔት ይሄንን ማሽኑ ላምኔት ማሽን ስለመለሰ ስለሱ ዲቴል ያስቀምጣል። ከማን እንደተመለሰ ከብሩክ በለጡ ብሩክ አይቲ ዳይሬክተር ላይ የተመለሰ ንብረት ብሎ የተመለሱ ንብረቶች የሚለው ላይ እዚህ ክሊክ ስታደርግ ያሳያታል ማለት ነው። የተመለሱ ንብረት ለመጠገን የተጠገነ ንብረት ለምሳሌ ለመለየት መጠገን ያለባቸውን ንብረቶች ከዚህ ከስቶር ካሉት ንብረቶች መጠገን አለባቸው ከተባለ ከዚህ ትለያለች ማለት ነው። እዚህ ለምሳሌ የማተሚያ ማሽኑ ተበላሽቶ ጥገና ያስፈልጋል ከተባለ የሚጠገነው ለምሳሌ እዚህ ምክንያቱም ትጽፍና ለማስጠገን የሚለውን እዚህ ክሊክ ለምሳሌ ለማስጠገን ስለዚህ ለማስጠገን ይህን ማተሚያ ማሽን የሚለውን ትመርጥና እዛ ለማስጠገን ይህንን ጫኑ የሚለውን ሳክሰስፉሊ ሜንቴን ፐርፐዝ ይላል። ስለዚህ ለማስጠገን ጥያቄ አቅርባለች ማለት ነው። ንብረት ለማስጠገን የሚለውን እዚህ እዛ ለመለየት ለማረጋገጥ ስለዚህ ለማረጋገጥ ለምሳሌ ላምኔት ማሽኑ ጥገና ያስፈልገዋል ብላ ማረጋገጥ ከፈለገች ምክንያቱም ከዚህ ታስገባለች። እዛ ለንብረቱ ጥገና ወጪ ለምሳሌ 2,000 ብር ለማረጋገጥ ይህንን ጫኑ የሚለው ክሊክ ታደርጋለች። ስለዚህ እዚህ ክሊክ ያደርጋል ለማስጠገን እዛ ለማስጠገን ንብረት ለማስጠገን መጀመሪያ ለየች እዚህ ላይ መጀመሪያ ለየች ከለየች በኋላ አረጋገጠችና የጥገና ምን ያህል ዋጋ እንደሚያስፈልግ የተጠገኑትን ለማየት የተጠገነ ለማየት ለምሳሌ እዚህ ተጠግኖ ከሆነ እዚህ ቼክ ታደርጋለች። የተጠገነውን እዚህ ቼክ ታደርጋለች ማለት ነው። ስለዚህ እዚህ ንብረት ለማስወገድ ደግሞ እዚህ ለመጀመሪያ ትለያለች የሚወገደውን ንብረት ማስወገድ ማለት ደግሞ ወይም ለሌላ ተቋም እንዲጠቀሙበት መስጠት፣ በውሰት በስጦታ መስጠት ወይም ሙሉ በሙሉ ደግሞ የማይሰራ ከሆነ ደግሞ ሙሉ በሙሉ ወደ ሌላ እቃ ተቀያሪ እንዲሆን እንትን ማድረግ ነው። ስለዚህ መጀመሪያ እቃው ይለያል፣ ከዛ ታረጋግጣለህ። እዛ በኋላ ለምሳሌ ለመለየት እዚህ ክሊክ ታደርጋለህ። መወገድ ያለበት እቃ ለምሳሌ ከስቶር ካሉት ቅድም 3 ነበሩ፣ አንዱ ጥገናው ስለገባ 2 ቀሩ ማለት ነው። እዚያው ለምሳሌ ማስወገድ አንዱን ቢገባ ስለዚህ ስንት ይቀራል? ስቶር ላይ 1 ይቀራል ማለት ነው። ስለዚህ ስቶር ላይ 1 ቀረ ማለት ነው። ስለዚህ አንዱ ተወገደ ማለት ነው ለማስወገድ። ስለዚህ ለምሳሌ በስጦታ ከሆነ የተሰጠው ስለዚህ ለየች ለማረጋገጥ ለማስወገድ የተለየው እቃ ለማረጋገጥ የሚለውን ክሊክ ታደርጋለህ። እዛ ለምሳሌ ይሄንን እዛ ንብረቱ የተወገደበት ዘዴ ይምረጡ ይላል። ለምሳሌ በማስተላለፍ፣ በስጦታ፣ በማቃጠል፣ በመቅረብ፣ በሽያጭ፣ በወዳጭነት፣ በመለዋወጫ፣ ለጦር መሳሪያ፣ ለስጦታ ይላል። ስለዚህ አንድ እቃ ሲወገድ በማስተላለፍ ወደ ሌላ በስጦታ በመስጠት ወይም በማቃጠል ማይረባ ከሆነ በሽያጭ ሊሆን ይችላል። ውገዳ ሲባል ለምሳሌ በስጦታ ለሌላ ቢሮ ሊሰጥ ይችላል። ስለዚህ በስጦታ ተብሎ እዚህ ክሊክ ይደረጋል። ስለዚህ ሴት ሪሙቭ ሳክሰስፉሊ ከምን ከስቶር ወጣ ማለት ነው። ስለዚህ ለማስወገድ እዚህ ክሊክ አድርጋ ስለዚህ የተወገዱን ለመለየት ስለዚህ እዚህ አንድ እቃ ተወገደ ማለት ነው። እዚህ ላይ አንድ እቃ ተወግዷል ማለት ነው። እዛ እያንዳንዱን ሪፖርት ማየት ትችላለች። ለምሳሌ እዚህ ቶታሊ ንብረት እዚህ ንብረቱን አሁን ለምሳሌ እዚህ እያንዳንዱን ብታይ ይህንን ስታይ ለምሳሌ እያንዳንዱን ንብረት እዚህ ዝርዝር ማየት ትችላለች።
እያንዳንዱን ንብረት ይኸው ለምሳሌ ቅድም ጥገና ውስጥ የገባ ምንድን ነው? ይህን ማተሚያ ማሽኑ ጥገና ውስጥ ስለገባ ምን ተደርጓል? ለምሳሌ ማሽኑ ቶታሊ ማተሚያ ማሽን የተመዘገበበት ቁጥር ይሄ ነው። መለያ ቁጥሩ ይሄ ነው። መዝጋቢ አስቴር በለጠ። ከዛ ስለ እቃው ገለጻ እዚህ ላይ አለ። ከዛ በቀን በ26 አስቴር በለጠ ፕሮፐርቲ የጥገና እድሳት በኮምፒውተር እድሳት ምክንያቱ አለ ኮራ እዛ ተረጋግጧል ይላል። ከዛ ጥገና እድሳት ወጪ ቅድም 2000 ስላልነው 2000 ስለዚህ ዋጋው ቅድም የተገዛው ስንት ነበረ? 43000 ነበረ። ስለዚህ ወጪ የተደረገበት ቀን በዚህ ነው። ጠቅላላ ዋጋ የጥገና ዋጋ 2000 ነው። ጠቅላላ ዋጋ በ43000 ተገዝቶ ነበር። ለጥገና 2000 ወጣ። ይደምረውና 45000 ይሆናል። 0 አመት ነው። ስለዚህ 45000 ወጥቶበታል ማለት ነው። አመቱ ሲጨምር እየቀነሰ ይሄዳል ዋጋው። ስለዚህ ለጥገና 2000 የተገዛበት እዚህ የተገዛበት ስንት አለ? 43000 ቶታሊ 45000 ብሎ ያስቀምጠዋል ማለት ነው። እዛ ለምሳሌ ከስቶር ያሉ አሁን እዚህ አንድ ብቻ ነው ያለው። ምክንያቱም ቅድም 3 ነበሩ። አንዱ ለጥገና ሆነ፣ አንዱ ተወገደ፣ በስጦታ ተሰጠ። ስለዚህ እነሱን ይቀንስና ከስቶር አንድ ዕቃ አለ ማለት ነው። ስለዚህ ሌላ ይህንን ሁሉ ማን ነው? የንብረት ባለሙያዋ ንብረት አስተዳዳሪ ብለን መጀመሪያ አካውንቷ ስንመዘግብ ንብረት አስተዳዳሪ ያልናት ነው ይህን ሁሉ የምትሰራው። ለምሳሌ የተሰረዙ ከስቶር ያሉ የተሰረዘ ካለ ከስቶር ያሉትን እዚህ ያመጣልናል እያንዳንዱን ሪፖርት ማለት ነው። የተላለፉ ንብረቶች ለምሳሌ ከሆነ ያመጣልናል። ይህንን ሁሉ አሁን ሪኩዌስት ሲመጣ እዚህ ላይ ያሳየናል። አሁን ሪኩዌስት ስለሌለ ለምሳሌ የአላቂ ንብረት ጥያቄ ብዛት፣ የቋሚ ንብረት ጥያቄ ብዛት፣ የተመላሽ ሞዴል 19 እያለ ያመጣልናል። ስለዚህ እዚህ ለምሳሌ ሎግ አውት አድርጌ በአይቲ ዳይሬክተሩ 09 12 13 13 16 አሌክስ አት 1 2 3 4 5 6 ይሄ ፔጅ አሁን የማን ነው? የአይቲ ዳይሬክተሩ ፔጅ ነው። ስለዚህ እሱም ጥያቄ ምንም የለውም። ስለዚህ ከእጁ ምን ንብረት አለ የሚለውን ስናይ ምንም ከእጁ አሁን ምንም ቅድም ነበረ አንድ ንብረት እሱን ስለመለሰ ከእጁ አሁን እጁ ምንም የተላለፈ ንብረት አሁን የተመለሰ ንብረት ለመመለስ ሚል ንብረት አንድ ስለመለስ ተመልሷል፣ ሁኔታው ተመልሷል ይላል። እዚህ ምንድነው የመለሰው የሚለውን እዚህ ምን ይላል? ላምኔት ማሽን ስለመለሰ ስለዚህ እዚህ ላይ ንብረት የተመለሰውን ንብረት እዚህ ተመልሷል ብሎ ሁኔታው ስታተሱ ተመልሷል ይላል። ያልተመለሰ ከሆነ ደግሞ ተመልሷል አይልም ማለት ነው። ስለተመለሰ እሷ የንብረት ክፍሏ ቅድም አክሴፕት ስላደረገች ተመልሷል ብሎ እዚህ ላይ ያስቀምጣል ማለት ነው። ስለዚህ ጥያቄ የጠየቃችሁት ሂደት ደግሞ ምን ላይ እንደደረሰ የሚያሳየው እዚህ ላይ ነው። ሌላ አሁን እያንዳንዱ ለምሳሌ ከእንትኑ እንግባና ከአይቲ ባለሙያው እንግባና 09 12 13 13 17 6 ትክክል መሆኑንና አለመሆኑን እዚህ ክሊክ አድርጌ ያለው ይግቡ ይላል። ይሄ ለምሳሌ አጠቃላይ ንብረት አሁን ያለው የአይቲ ባለሙያው እዚህ ይሄ ማን ነው? የአይቲ ባለሙያው ነው። ተንሳይ አይቲ ባለሙያው ነው። ስንት ንብረት አለው? 2 ንብረት አለው ማለት ነው። ስለዚህ እነዛ ንብረቶች ምን ናቸው ለማየት ከፈለገ እዚህ የሚገኙ ንብረቶች ይላል። እዚህ ክሊክ አድርጎ ምን ንብረት ዴስክቶፕ ኮምፒውተር እና ኖትቡክ ኮምፒውተር አለው ማለት ነው በእጁ። ስለዚህ እሱ መሆኑን ለማረጋገጥ ደግሞ እነዚህን ክሊክ ታደረገ የራሱ ናቸው ማለት ነው። የራሱ ንብረት ነው ማለት ነው። ከፍቶ ማየት ይችላል። ዳውንሎድ የሆነችውን ከፍቶ ማየት ይችላል። የሆነ ኪውአር ኮድ ነገር ነው። እሱን ከፍቶ ማየት ይችላል ማለት ነው። ስለዚህ እሱን ከፍቶ ማየት ይችላል ኪውአር ኮዱን። ስለዚህ ኪውአር ኮዱን ክሊክ አደረገ ማለት የራሴ ንብረት ነው ብሎ አረጋገጠ ማለት ነው። ስለዚህ
ይህንን ታረጋገጠ በኋላ ለምሳሌ እችንን ታረጋገጠ በኋላ ለምሳሌ ፕሮፐርቲ ዳይሬክተሪ እዚህ ላይ ለምሳሌ ያለው ንብረቱ የት ነው? አሁን እዚህ ፒን ነምበር ለምሳሌ እችነ ፕሮፐርቲ ዳይሬክተሬት ውስጥ ናት ያለችው ይላለች። እችኛይቱ ግን አይቲ ዳይሬክተሬት ውስጥ ናት ይላል። እዚህ ላይ ስታዩት ለምሳሌ የቢሮውን ኮድ እዚህ ላይ አስቀመጠ። እዚህ የቢሮ ኮድ ይሄ አለ። እስከዚህ የቢሮ ኮድ ነው። እዛ እቺ 100 ደግሞ የበጀቱ መጠን ነው። እዚህ የራሱ እንትኑ አለ። እዛ ሄድ ኦፊስ ላይ ነው። የዳይሬክተሬት ውስጥ ነው። ፕሮፐርቲ ዳይሬክተሬት ውስጥ ነው ያለው ይላል። ይሄኛውን ስታዩት ግን አይቲ ዳይሬክተሬት ውስጥ ነው ይላል። ስለዚህ እችንን አሁን መጥቼ እችንን ኪውአር ኮድዋን ክሊክ ሳደርግ እችንን እዚህ ላይ ያለችው ፕሮፐርቲ ዳይሬክተር ውስጥ የነበረው ወደ ማን ትቀየራለች? ወደ አይቲ ዳይሬክተሬት። ለምሳሌ ቼክ ላድርግላችሁ። እዚህ ላይ ክሊክ አድርጌ ዳውንሎድ ሳደርግ ከዛ ሪፍሬሽ ባደረገው ወደ ማን ይቀየራል? እዚህ ላይ ለምሳሌ ይኸው አይቲ ዳይሬክተሬት ተቀየረ። ምክንያቱም የኔ ንብረት ነው ብዬ እዚህ ላይ ክሊክ ስላደረኩ ማለት ነው። የኔ ንብረት ነው ብዬ ክሊክ ስላደረኩ ቅድም ወደ ፕሮፐርቲ ዳይሬክተሬት ላይ የነበረው አሁን ሁለቱም አይቲ ዳይሬክተሬት ውስጥ ነው ያለው ማለት ነው። ይሄና ስለዚህ ንብረት ለመመለስ ለምሳሌ ንብረት መመለስ ከፈለገ እዚህ ክሊክ ለምሳሌ ንብረት መመለስ ስላሳየዋችሁ ማስተላለፍ ላሳያችሁ። ለምሳሌ ንብረት ለማስተላለፍ ክሊክ ያደርጋል። እዛ ንብረት ለማስተላለፍ ይሄንን ጫኑ ትለውን ይመርጣል። እዛ ንብረቱ ምንድነው? ለምሳሌ ይሄ ኖትቡክ ላፕቶፕን ማስተላለፍ ለማንም ማስተላለፍ ለብሩክ ለራሱ ዳይሬክተር ምክንያቱም ምንድነው? ምክንያቱን ይጽፋል። ከጻፈ በኋላ ይሄንን ክሊክ ሲያደርግ ሴንድ ሳክሰስፉሊ። ስለዚህ አሁን ከእጁ ያለው ንብረት ስንት ነው? ቅድም 2 ንብረት ነበረ፣ አሁን 1 ንብረት ነው። ስለዚህ ያኛው ሲቀበል አሁን 2 ነው። አንዱ ሲቀበል ያ ንብረት ለማስተላለፍ እዚህ አሁን እችንን ንብረት ስለላከ ዝርዝር ለማየት እዚህ ክሊክ አድርጎ ለምሳሌ ንብረቱን ለማን ነው ንብረት ያስተላለፉት ተጠቃሚ ተንሳይ አብደላ አይቲ ኤክስፐርት ነው። ንብረቱን የተላለፈ ተጠቃሚ በለጡ ብሩክ አይቲ ዳይሬክተር ናት። ስለዚህ እሷና አክሴፕት ስታደርግለት ከዛ ከእጁ ያለው ንብረት እዚህ ላይ 2 ንብረት የነበረው 1 ንብረት ይሆናል ማለት ነው። እሱን አንዴ ላሳያችሁ። ለምሳሌ በአይቲ ዳይሬክተሩ አካውንት እንግባና ላሳያችሁ። 09 12 13 13 16 እዛ አሌክስ አት 1 2 3 4 5 6 ስለዚህ ይሄ ፔጅ አይቲ ዳይሬክተር ነው። እዚህ አንድ ፖፕ አፕ ሆኖ የመጣ ሜሴጅ አለ። ምን ይላል? ተላልፏል የሚገባ ቋሚ ንብረት እዚህ ክሊክ ያደርጋል። ስለዚህ ጠያቂ ላኪ ማን ነው? ትንሳኤ አብደላ ነው። እዛ ዝርዝሩን ካየ በኋላ ኖት ቡክ ነው የላከለት። ስለዚህ ለማስወገድ አልፈልግም ካለ ይህንን ጫናል፣ ለመቀበል ይህንን ጫኑ ይላል። ስለዚህ እችንን ክሊክ አድርጎ ሲቀበላል ማለት ነው። ሳክሰስፉል ያለ ተቀበለ ማለት ነው። ስለዚህ ሲቀበል ንብረት ለማስተላለፍ የተላለፈ የገባ ንብረት ስለዚህ እዚህ ላይ ተላልፈው የገቡ ንብረቶች ስለዚህ ሌላ ባለሙያ ተላልፈው የገቡ ተላልፏል ይላል። ስለዚህ ዝርዝሩን ለማየት እዚህ ንብረቱን ያስተላለፈው ተጠቃሚ ባለሙያው ነው አብደላ ነው። የተላለፈለት ባለሙያ ደግሞ ማን ነው? በለጡ ብሩክ ዳይሬክተሩ ወደ ዳይሬክተሩ ነው። ምንድነው እቃው? ኖትቡክ ይላል። ስለዚህ ይሄን አንድ ንብረት ከባለሙያው ተላልፎለት ተቀብሏል ማለት ነው። ስለዚህ እሱነን እዚህን ልውጣና ያን አሁን ቅድም ባለሙያው 2 ንብረቶች ነበሩት። ስለዚህ አሁን 1 ንብረት ይኖረዋል ማለት ነው። 09 12 13 13 17 ስለዚህ አሌክስ አት 1 2 3 4 5 6 ስለዚህ እዚህ ቅድም 2 እቃዎች አሉ ብሎ ነበር። አሁን 1 እቃ ነው ያለው። ስለዚህ 1 ቀረ። ያንን አስተላልፏል። ስለዚህ ንብረት ለማስተላለፍ ስለዚህ 1 ንብረት አስተላልፏል። ዝርዝሩን ሲያይ ተላልፏል ይላል። ስለዚህ ለማን ያስተላለፈው? ለዚህኛው ሰውዬ አስተላልፏል ማለት ነው ይሄ ባለሙያ። ስለዚህ ለምሳሌ ይሄን ዳታ የተላለፉን ንብረቶች ለምሳሌ በአይቲ ባለሙያውና በአይቲ ዳይሬክተሩ ነው በሁለቱ መካከል ነው ንብረት የተላለፈው። ስለዚህ ይሄንን ማን ታውቃለች? የንብረት ባለሙያዋም ታውቃለች ማለት ነው። ምክንያቱም ይደርሳታል ኖቲፊኬሽኑ። ስለዚህ በሷ ብንገባ ለምሳሌ የተላለፈው ንብረት 09 12 13 13 14 አሌክስ 1 2 3 4 5 6 ስለዚህ እዚህ ላይ የተወገዱ ንብረቶች አንድ ቶታሊ አጠቃላይ ንብረት 3 አለ። ተጠቃሚ ያሉ ንብረቶች 2
ከስቶሪ ያሉ አንድ ያለ የተመለሱ የለም የተወገዱ ቅድም አንድ ስላስወገደ አንድ የተወገደ ያለ ሌሎች ንብረቶች አንድ የተጠገነ አንድ ንብረት አለ። ስለዚህ ለምሳሌ እዚህ የተላለፉና የተጠየቁ የተላለፉ ለምሳሌ እዚህ የተላለፉ ንብረቶች ክሊክ ቢታረግ ለምሳሌ ይመጣለታል። እዚህ ተላልፏል ይላል። ቅድም በአይቲ ባለሙያውና በአይቲ ዳይሬክተሩ መካከል ነበረ ንብረት የተላለፈው፣ ግን እዚህ ላይ ለሷም ያን ዳታው ይደርሳታል ማን ለማን እንዳስተላለፈ። እዚህ ክሊክ አርካ ዝርዝሩን ስታይ ማን ይላል። እዚህ ይሄ ፔጅ አሁን የማን ነው? የንብረት አስተዳዳሪዋ ፔጅ ነው። ግን ያኔ የተላለፈው ንብረት ዳታ ይደርሳታል። ንብረቱን ያስተላለፈው ተጠቃሚ ትንሳኤ አብደላ የአይቲ ባለሙያ ነው። ንብረቱን የተላለፈለት ተጠቃሚ ደግሞ ማን ነው? በለጡ ብሩክ ወይም የአይቲ ዳይሬክተሩ ነው ማለት ነው። ስለዚህ ንብረቱ ምንድነው? ላፕቶፕ ኖትቡክ ላፕቶፕ ነው። ስለዚህ ፒኑ ይሄ ነው። የፋብሪካ ቁጥር ይሄ ነው። የሞዴል ቁጥር 22 ደረሰኝ ይሄ ነው። ስለ ኮምፒውተሩ የሚያወራ ይሄ ነው ብሎ ለሷም ዳታ ለንብረት ክፍሏም ዳታ ያሳያታል ማለት ነው። ስለዚህ ልክ እንደዚህ ነው ቶታሊ ያለውን ነገር የሚያሳየው። እዚህ ላይ ቶታሊ ይሄን ሲስተሙ ሁሉንም የንብረት የማስተላለፍ የመጠየቅ የማስወገድ ፕሮሰሱን የያዘ ነው። ስለዚህ ያልገባችሁ ነገር ካለ እያንዳንዱን ኮሜንት ላይ ከዚህ ከዩቲዩቡ ወይም ይህን ቪዲዮን ካያችሁ በኋላ ከእያንዳንዱ ዩቲዩቡን ካያችሁ በኋላ ኮሜንት ላይ ጥያቄ መጠየቅ ትችላላችሁ። ወደ አሁኑ መልስ እንሰጣችኋለን። ስለዚህ ያልገባችሁ ነገር ካለ ስልጠናው በተጨማሪ ይህን ግልጽ ያደርግላችኋል ብዬ እንዳደረገላችሁ እርግጠኛ ነኝ። ሌላ ተጨማሪ ያልገባችሁ ነገር ካለ አሁን እንዳልኳችሁ ኮሜንት ላይ ጻፉልን፣ ወደ አሁኑ መልስ እንሰጣለን። እንደገና ዩቲዩቡን ደግሞ ሳብስክራይብ እና ፎሎ አድርጉት። ምክንያቱም የተለያዩ ሲስተሞች ስላሉ እነዚህ ሲስተሞች ከዚህ በቪዲዮ እያዘጋጀን ትሬኒንጉን ስለምንለቅ ወደ አሁኑ እንዲደርሳችሁ ዩቲዩቡን ሳብስክራይብ አድርጉ። ቀጣይ በሌላ ሲስተም ወይም ደግሞ ይህንን ድጋሚ ይዘጋጅልን ብላችሁ ኮሜንት ላይ ተጻፋችሁ ድጋሚ በደንብ አዘጋጅተን ይህን ቀርቷል የምትሉት ከሆነ ኮሜንት ላይ ጻፉልኝ። ድጋሚ የቀረውን በተጨማሪ በሌላ ቪዲዮ ይዤላችሁ እመጣለሁ። ለዛሬው እዚህ ብቃን። ይህንና ሌሎችን ሲስተሞች ወደፊት በዚህ ዩቲዩብ እናስተላልፋለን። ስለዚህ መልካም ጊዜ። ለሲስተም በርትቶ ሁሌም ፕራክቲስ ማድረግ ነው። አንድን ሲስተም ሁሌም ፕራክቲስ ታደረግን ወዳውኑ ሳይሆን የሚገባን ቀስ በቀስ ስለሆነ ሁሌም ሞክሩት፣ አትሰልቹ። ሁሌም ሞክሩ። በቃ የሆነ ቀን ግልጽ ይሆንላችኋል። ስለዚህ ሁሌ ትራይ አድርጉ። እያንዳንዱን በአሁኑ ባሳየዋችሁ ስቴፕ መሰረት የመዘገባችሁ እዛው ሲስተሙን በጎን ከፍታችሁ በጎን ዩቲዩቡን ከፍታችሁ ዩቲዩቡን እያያችሁ እዛው ሲስተሙን በሌላ ኮምፒውተር ላይ ወይም እዛው ኮምፒውተር ላይ ከፍታችሁ እየተከታተላችሁ እንትን ማድረግ ትችላላችሁ። ሰላም ሁኑ። ቀጣይ በሌላ ቪዲዮ እንገናኛለን። ሌላ ሲስተም ይዘን በሌላ ቪዲዮ እንገናኛለን። ሰላም ሁኑ። ያልገባችሁን ነገር ከዛው ከዩቲዩቡ ኮሜንት ላይ ጻፉልን። ሰላም ሁኑ። ለዛሬው ይብቃን። ቻው ቻው። ሰላም ሁኑ።